ሰላም እንኳን ወደ ናዴክስ ፖድካስት በደህና መጡ። የዛሬውን የናዴክስ ፖድካስት በመምራት አብሬያችሁ መሆኑን የናዴክስ ነኝ። የዛሬው የመጀመሪያ ኤፒሶዳችን ነው። በዚህም የመጀመሪያ ኤፒሶዳችን ፊሜልስ ኢን ሶፍትዌር ኢንጂነሪንግ ወይም ሴቶች በሶፍትዌር ኢንጂነሪንግ በሚል ርዕስ የምንወያይ ይሆናል። እንግዳችን ፕሮፋይልሽን ብዙም አላስተዋወቅንም እና ስምሽን እና አሁን የምትሰሪበትን ብታስተዋውቂን። እሺ ስሜ ሀዊ ግርማ ይባላል። የሶፍትዌር ኢንጂነሪንግ ሰርዲር ተማሪ ነኝ። ከዛ ደግሞ ኮድ ማይል ጀስት እንደ አንዳንድ ነገሮች የምለቅበት ቴሌግራም ቻናል ነው። ከዛ በቃ እና ያው ቴኩ ላይ እንግዲህ እየሰራው ነው። እሺ ሀዊ፣ ሌላኛው ጥያቄያችን ደግሞ ያደግሽው የት ነው እና ያደግሽበት አካባቢ ምን ያህል ለቴክኖሎጂ ላለሽ ፍላጎት ምን ያህል ተጽዕኖ አሳድሯል እና እንዴት ነበር ወደ ፕሮግራሚንግ ጆርኒ የገባሽበት ሁኔታ ባክግራውንድሽ? እኔ ተወልጄ ያደግኩት ቡራዩ ነው እና ለቴኩ ደግሞ ሲመስለኝ ትምህርት ቤታችን ትንሽ ተማሪዎች ነበርን እና ከአስተማሪዎቻችን ጋር በተለይ ከአይሲቲ አስተማሪያችን ጋር በጣም ክሎዝ ስለነበርን ምንድነው ላንች ታይም ላይ ላብ ገብተን መጠቀም እንችል ነበር። ስለዚህ ላብ ስንገባ ብዙም ነገር አይደለም፣ ግን ጀስት እንዴት ነው መጀመሪያ ስንገባ ያው እንደማንኛውም ኢትዮጵያዊ ከወርድ ማይክሮሶፍት ኦፊስ ምናምን ነው የጀመርነው። ከዛ ግን እንዴት ነው በጣም ክሎዝ እየሆንን በሄድን ቁጥር አንዳንድ ነገሮችም ለኛ ማሳየት ጀምሮ ነበር። ይሄም 6ኛ ክፍል እያለን 5 እና 6 ማለት ነው። እሱ ሪሰርች ፔፐር ስለነበረበት ሌላ ቦታ ስለሚማር ቀን እሱን ያጽፈን ነበር። ከዛ ውጪ ደግሞ ሃርድዌር ፓርቱን እንዴት ከፍተን ሲፒዩ ፓርቱን መስራት እንደምንችል፣ እንዴት ማስተካከል እንደምንችል ምናምን የተበላሸ ከፍቶ ምናምን ያሳየን ነበረ። ከዛ ውጪ ቤት ደግሞ ፒሲ ነበር፣ የፋዘር ፒሲ። ቴክ ነው ማለት ይከብደኛል፣ ግን እንደ ጅማሬ ጀስት ወርድ እሱም ብዙ የጨረታ ወረቀቶች ምናምን ሲመጡ እሱን ኤዲት ማድረግ ምናምን ነበረ እኔ የምሰራው። ከዛ ግን ምንድነው ኢንተርኔት ኮኔክሽን አልነበረኝም ስቲል። ከዛ በኋላ ሃይስኩል ትምህርት ቤት ቀይሬ ነበርና 9ኛ ክፍል እና 10ኛ ክፍል ላይ አይሲቲ አስተማሪያችን ስቲል እንደዛው ነው በቃ ማለት አዲስ ትምህርት ቤትም ቢሆን ከአይሲቲ አስተማሪያችን ጋር በጣም ክሎዝ ነበርን እና እሱ ደግሞ ምን ነበር የሚያሳየን C++ ነበር። እና ደግሞ እኔ 8ኛ ክፍል ላይ ፒሲ ስለነበረኝ ምን አደረኩኝ እሱ ያሳየንን ነገር መሞከር ፈለኩኝ። ኤችቲኤምኤልንም አሳይቶ ስለነበረ በኖትፓድ እሱ ያሳየንን እንዳለ እና የሚያስፈልገኝን ነገር በሲዲ ተቀብዬ ለፋይናል እሱ ስለነበረ ለፋይናል ብዬ ጀስት እየሞከርኩት ነበር እንዴት እንደሚሰራ ምናምን። እንዴት ነው ፓሽን የሆነው አይደለም፣ ጀስት ስራ ስላሌለኝ የምሰራው ነገር እሱን እየሞከርኩኝ ነበረ። እንደዚህ ከቴክ ጋር ግንኙነት ያለው ነገር እየሰራው አልነበረም፣ ጭራሽ ረስቼው ነበረ። ግን አይሲቲ ደስ ይለኛል ዝም ብሎ ትምህርቱ ቴክ ለመባል ቢከብድም ግን ጀስት እንዴት ነው ጎበዝ የሆንኩበት ነገር ነበር እሱ። ከሱ በላይ ግን እኔ በጣም የምፈልገው ነገር አርክ ነበረ፣ ስዕል ምናምን ነው። የኔ ፎከስ የነበረው ስዕል እና አርክ ላይ ነበረ። ግን እነሱን ነገሮች ለማግኘት ራሱ የኢንቴሪየር ዲዛይን ምናምን ዲዛይን ማድረጊያ ሶፍትዌር ለመፈለግ ጀስት ኦንላይን ላይ ግን እፈልግ ነበረ፣ ግን ብዙም አልነበርኩም። ከዛ በኋላ
በጣም ማለት ትልቅ ሮል ያለው አንድ ኢቨንት የነበረው 12 ተፈትነን ስንመለስ የሆነ ነገር አስቤ ነበረ። እስኪመጣ ድረስ ውጤታችን ጊዜ ስለሚኖረን በመሀል የ3 ወር ኮርስ ለመውሰድ አስቤ ነበረ እና በጣም እኔ እንዴት ነው በጣም የምፈልገው ነበር አርክ ስለነበር የፈለኩት ኢንቴሪየር ዲዛይን ለመማር ነበረ። ከዛን እንደ አጋጣሚ ሆኖ ደግሞ የኛ 12 ስንፈተን እዛ ዶርም ውስጥ የነበሩ ልጆች ኢንቴሪየር ዲዛይን የሚማሩ ልጆች ነበሩና ቦታውን ነገሩን፣ ኢንፎርሜሽኑን ወስጄ ገባው ቤት። ከዛ ግን ይህንን ሀሳብ ሳቀርብ አይሆንም ተባልኩኝ ቤት። ከዛን ክብር ኮሌጅ ቡት ካምፕ አዘጋጅቶ ነበረ፣ የ3 ሳምንት ቡት ካምፕ። እዛ በቃ ፋዘር እዛ ካልሆነ ኢንቴሪየር ዲዛይን አይሆንም አለኝ። ከዛ ማስታወቂያውም አሪፍ ነበረ፣ የክቡር ኮሌጅ ስኮላርሺፕ ምናምን ስላሉ ጥሩ አጋጣሚ ነው ብሎ ስላሰበ እዛ ሞክራለኝ። እዛ ስንሞክር ደግሞ እኔ የፈለኩት ግራፊክ ዲዛይን ነበረ፣ ግን እሱ ቦታ ሞልቷል ተብሎ ዌብ ዲቨሎፕመንት ውስጥ አስገቡኝ ማለት ነው። ከዛን እዛ ስንገባ ጀስት በቃ 3 ሳምንት ነበረ ቡት ካምፑ። ኢትስ ኦኬ በቃ ብዬ ምክንያቱም መማር ስላለብኝ የሆነ ሰርተፍኬት እንደሚያስፈልግ እንዴት እንደሆነ ባላውቅም ግን ተረድቼው ነበረ። ብዙም ለኢንተርኔት ማለት እንደዚህ ገብቶኝ ሳይሆን ማለት ነው። ከዛን እዛ ስንማር 3 ሳምንት ነበረ። ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት 3 ክላስ ነበረ የተለያየ። ዩአይኤክስ አለ፣ ከዛን ኤችቲኤምኤል እና ሲኤስኤስ፣ ከዛ ደግሞ ጃቫስክሪፕት። ከዛን እሱን ተማርኩኝና በጣም ግን በዛ ውስጥ ማለት ታይም ነበረኝ፣ ምንም ሌላ የምሰራው ነገር ስለሌለ በጣም ፓሽኔትድ ሆንኩኝ። ከዛን እዛ ስንማር የሆነ ነገር ሲሉን እጽፍ ነበር፣ በሚገርም ሁኔታ ኖት እጽፍ ነበር። ከዛ ቤት ገብቼ ዩቱብ ላይ ቼክ አደርገዋለሁ ማለት ነው። ከዛን ኮርሶቹን ምናምን ማየት ጀመርኩኝ፣ የሚሰጡንን ሊንክ ምናምን ፍላሽ ይዤ ሄድና ከዛ ኮፒ ያረኩኝ ምናምን ማድረግ ጀመርኩኝ። እና በጣም ግን ውስጤን እንዴት ነው ቀልቤ የወደደው ነገር ዩአይኤክስ ነበረ። አስተማሪያችንን በጣም ደስ ይል ነበር፣ በጣም ሰፖርቲቭ ነበር ምናምን። በቃ ሁሉም ነገር ሲምፕል አድርገው ነው የሚነግረን። ከረንትሊ እየሰራውን ያለውን ነገር ይነግረናል ምናምን። ኦኬ ሶ እንደዛ ከሆነ ብዬ በጣም ደስ ብሎኝ ማለት ገብቼ የሞከርኩት መጀመሪያ የሞከርኩት ነገር እሱ ነበረ። ከዛ ግን ሳየው በጣም አሪፍ ነው። እኔ ማለት እኔ እንዴት ነው ስዕል ስለምፈልግ ከኔ ፍላጎት ጋር ይሄድ ነበረ እና ከዛ በኋላ እንደዛ ያለ ከዛ ያ ኮርስ አለቀ። ከዛ ያ ኮርስ ሲያልቅ የሆነ እንዴት ነው እንደ ጅማሮ ስለሆነ ከዛ በኋላ አይ ቲንክ 4 ወር ምናምን ቤት ተቀምጠን ነበር። ሶ የምደበርበት ነገር አገኘው ማለት ነው። ስክሮል ከማድረግ አንድ የምሰራው ነገር አገኘው። ሶ እሱን ጀስት ዩቱብ ላይ ያየው የሞከርኩኝ ምናምን። ከዛ ደግሞ በጣም ደስ የሚለው ፓርት ጀስት እንዴት ነው የሆነ ነገር የሆነ ዌብሳይት ወይ ቱቶሪያል አይቼ ስሰራ ቤት ሰፖርቲቭ ነበሩ በጣም ዋው ምናምን ሲባል በቃ እንዴ አፕል ልሰራ ነው እንዴ እንደዚህ ልሰራ ነው እንዴ የሚል ሀሳብ ይመጣል እና በጣም ኢንተረስትድ ሆንኩኝ ነገር። ከዛን የክቡር ኮሌጁ ሲያልቅ ሀካቶን አለ ተባለ እና እኔ ሀካቶን ምን እንደሆነ አላውቅም ነበር። ከዛ ጀስት ተመዘገብኩኝ። እንዴት ነው ልሞክረው በሚለው ስመዘገብ ተደውሎልኝ አንድ ሰው ብቻውን መሳተፍ አይችልም፣ ግሩፕ ፎርም አድርጊና መወዳደር ትችያለሽ ወይ ደግሞ አንድ ቀን እዛ ማደር አለባችሁ 24 ሃወርስ ነው ምናምን ተባለ። ኦኬ እሺ ብለን እኔ የማውቃቸው ልጆች ነበሩ ኦዳ ቦርዲንግ ስኩል የነበሩና እነሱ ፉል ስታክ ምናምን እነሱ ጋር የሚችል ሰው ስለነበረ እነሱ 3 አናግሬ ከኔ ጋር 4 ሆነን ሀካቶን ላይ ተሳተፍን። ሶ ያኔ ዩአይኤክስ ዲዛይነር ሆኜ የነበረ እዛ ላይ የተሳተፍኩት። ያንን ስንወዳደር አክቹዋሊ ፐርፌክትም ባልሆን ኤችቲኤምኤል እና ሲኤስኤስ እችል ነበር። ከዛ
ብቻ ከባክግራውንዱ ከተነሳን እንደዚህ ነበረ የነበረው ነገር። እሺ ለዚህ ነው። ኦኬ አሪፍ ባክግራውንድ ነው የነገርሽን። እሺ ከዚሁ ጋር ያዘሽልን እንድመልሽልኝ የምፈልገው ነገር አሁን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ወይም አስቱ በመባል የሚታወቀው እዛ ነው የምትማሪው እና እንዴት መረጥሽው? በምን ምክንያት ነው አስቱ ለመግባት የወሰንሽው? እሺ አክቹዋሊ ፈልጌ አይደለም አክስቱ የገባሁት። በጣም የሚያስቅ ነገር ነበረ። እንዴት ነው ከቤት አይደለም ውጤት ከወጣ በኋላ ደግማችሁ ሙሉ ተብሎ ነበረ እና እሺ ብዬ 5 በቃ ማለት ለጓደኞቼ ምናምን ደዋውዬ ነገሩኝ። በቃ አስቱ ነው የምንሞላው የአዳማውን ማለት ነው አሉኝ። ግን እኔ አስቱ ይሄኛው እንደሆነ አላውቅም ነበር፣ ደብል ኤ ሲሆን ማለት ነው። ከዛ ይሄ አስቱ ነው የሚባለው። ከዛ በኋላ ምን ሆነ፣ እኔ ደግሞ እንዴት ነው አዳማ መሄድ አልፈለኩም ነበር። እንዴት ፈልጌያለሁ ግን በደንብ አልፈለኩም ነበረ ነው። ከዛ ሄድኩኝ። ስሄድ በጣም ግራ ተጋባው። አብሪቬሽኑን አላውቅም፣ ሙሉ ስማቸውን አላውቅም እና ከዛን ሰርች አደረኩኝና ስልኬን አውጥቼ ሳየው መጣልኝ ሊስት ላይ። ከዛን እኔ የመሰለኝ ደብል ኤ ሲሆን 5 ኪሎ ነበር የመሰለኝ። ሶ ከዛ እሱ 5 ኪሎ መስሎኝ ደብል ኤ አስቱ ሞላው። ከዛን ኤዩ ሞላውኝና ሶስተኛ ላይ የአዳማውን ሞላው። ከዛ ስወጣ አገኘኋቸው ጓደኞቼ እና በቃ ምን ሆነሽ ነው ምናምን፣ እዛ እኮ ምንም የለም በረሃ ነው ምናምን ነገር አሉኝ። ከዛ እንደውም በቃ እድልሽ ጠማማ ስለሆነ እዛ ነው የሚደርስሽ ምናምን ነገር ብሎ አስፈራሩኝና በጣም ደብሮኝ ነበር ቤት የገባሁት። ከዛ በጣም ፈራሁኝና ሰርች ማድረግ ጀመርኩኝ። ሳየው እንደምናውቀው ነው። ኦኬ እሺ ወደ ዲፓርትመንቱ ስንሄድ እንዴት ነበረ? ማለት ፍሬሽማን ላይ ያለው እንደምታውቂው ግቢው ትንሽ ከበድ ይላል፣ እንደ በፊቱ አይደለም። እንዴት ነበረ? ማለት ኤክስፔክት አድርገሽ የነበረውና ያየሽው ምን ነበር? እስቲ እኔ አክቹዋሊ በጣም ደብሮኝ ነበር ግቢ የገባሁት። በቃ ማለት በጣም ምርር እያለኝ ሁላ ትዝ ይለኛል። ሀካቶናችን የነበረው 1 ሳምንት ግቢ ሳንገባ በፊት ነበረና ወይኔ ባልጠሩን በቃ ባይወጣ ምናምን ለማስቀየር ራሱ እየሞከርኩኝ ነበረ። በቃ ግቢውን ማለት ደግሞ ምንድነው የሆነ ግሩፕ ላይ ምናሉን እንኳን ወደ ሲኦል በሰላም መጣችሁ ምናምን እያሉን ነበረና በቃ ህይወቴ ምስቅልቅል ነበር ያለው። ከዛ ግን እንደምንም ራሴን አጽናንቼ ምናምን ደግሞ በጣም የሚያስጠላው ፓርት ዩቲዩብ ቪዲዮ አለማየት ነው የሚሻለው። በቃ ምንም ደህና ቪዲዮ የለም እና በጣም ነው የሚያስፈራው። ከዛ ግን ቻናል በጣም ደግሞ ደስ ያለኝ ቻናል 2 ቻናሎች ናቸው። አንዱ አስቱ ሶፍትዌር ኢንጂነሪንግ። በቃ በጣም ሳየው ኦኬ ሶፍትዌር ከገባው እነዚህ ነገሮች ለካ አሉ ብዬ እንዳስብ ነበር ያደረገኝ። ከዛ አንዱ እንኳን ትዝ አይለኝም፣ ብቻ ግን እሱን ሳየው በጣም ነበረ በቃ አትሊስት የሆነ ተስፋ የማደርገው ነገር አለ ብዬ ያሰብኩት። ከዛ ግን ግቢ ስንገባ እኔ ብቻ ይመስለኝ ነበር ሶፍትዌር የምፈልገው፣ ግን ለካ ግቢ እንዳለ ሁሉም ሰው ሶፍትዌር ነው የሚፈልገው። እና ትዝ ይለኛል የመጀመሪያ ቀን ምን አለኝ የሆነ ልጅ ሶፍትዌር ነው የምፈልገው ስለው ሶፍትዌር አትበይ እንደ ማንኛውም አስተማሪ ሶፍትዌር በይ አለኝ። ከዛ በኋላ በጣም እኔ ከብዶኝ ነበረ ማለት እኔ ድሮ ከማውቀው ሲስተም ወጣ ያለ ነበረ ግቢ ምናምን እና ከዛ በኋላ እንኳን ፍሬሽማን እንዴት ነው ሊያልቅ ሰከንድ ሴሚስተር አካባቢ ተለቀቀ የምትፈልጉት ምርጫችሁ ሲባል እኔ አሁን 2 ልብ ሆንኩኝ እና አርክም አለ ሶፍትዌርም ነበር። ከዛ ስሞላ ትዝ ይለኛል ክላስ ውስጥ ነበር የሆነች ልጅ ነበረች እና እጣ አወጣሁ አርክ ወይ ሶፍትዌር ብዬ። 3ቱም ሶፍትዌር ሆነ።
ደግሞ ሳስበው አርክ ሳምፕል ወርክ ማስገባት ነበረብንና አስጠላኝ። በቃ እሱን ፎቶ አንስቶ ምናምን ማስገባት። ከዛ ሶፍትዌር ተመዘገብኩ። ከዛ እንደምንም የሚፈተኑት ውስጥ ገባን። ከዛ ደግሞ ተፈተንን። ያንን ፈተና አፕቲቲዩድ ይመጣል ተብለን ሌላ ነበር የመጣው። ኦኬ እሺ፣ ቅድም እንደነገርሽን ወደ ግቢ ስትገቢ እንደምታውቂው አስቱ ሁሉም የመጀመሪያ ምርጫው ሶፍትዌር፣ አንዳንዱ በፒር ኢንፍሉዌንስ ነው፣ አንዳንዱ ደግሞ ትክክለኛ ባክግራውንድ ኖሮት አስበውበት የመጣ፣ አንዳንዱ ደግሞ ልሞክረው እግረ መንገዱን እንግዲህ የሚመጣ ተማሪ አለ። እንደነገርሽኝ አንቺ ባክግራውንድ ነበረሽ እና የእሱ ነው ያስቀጠለው ወይስ ብዙ ሰው ፍላጎት ስለነበረው እዛ ጆይን ለማድረግ የፈለግሽው ምክንያትሽን ብቻ? አይ እኔ እንዴት ነው መጀመሪያም በቃ ፓሽኑ ነበረኝ ማለት ኦልሬዲ የጀማመርኩት ነገር አለ። ፕላስ ደግሞ እኔ የማውቃቸው ተማሪዎች ማለትም አብሬያቸው አካቶንም ምናምን የተሳተፍኩት ልጆች እንዳለ ሶፍትዌር ስለሆኑ ከነሱ ጋርም ኮፓፕ ለማድረግ ሶፍትዌር ነበር የፈለግኩት። ኦኬ እሺ፣ ሌላኛው ጥያቄያችን ደግሞ ያው ሶፍትዌር ጆይን ካረግሽ በኋላ ብዙ የኮዲንግ ኮርሶች ይሰጣሉ እና ከኮዲንግ ጋር የመጀመሪያ ልምድሽ ምን ነበር? ዩኒቨርሲቲው ስትገቢ አንቺ ኤክስፔክት አርገሽ የምትመጪው አለ ኖት አንቺ ብቻ፣ ብዙ ተማሪ ኤክስፔክት አድርጎ የሚመጣው አለ፣ የሆነ አይምሮ ላይ የሚስለው ነገር አለ እና አክቹሊ እዛ ላይ የምታየው ነገር ከዛ በጣም የተለየ ነው። እንዴት ነበር አንቺ ጋርስ እሱ? በሁለት መንገድ ልገልጽልህ እችላለሁ። አስቱ ሶፍትዌር መጀመሪያ እንደገባን አንደኛ በጣም ደስ ያለን ነገር ከአፕላይድ መገላገላችን ነበር። በሌላኛው ሳይድ ግን ቲዮሪ ይበዛል፣ ኮመን ኮርሶች እንዳሉ ነው እና የሆነ ታይም ላይ እንደውም እያለን ነበረ ሶፍትዌር መሆናችን ራሱ እንረሳዋለን። ማለት በራሳችን እንዴት ነው በራሳችን ካልሆነ እየሰራን ያለ ነው የክላሱ በቃ አይመስልም፣ ሶፍትዌር ክላስ አይመስልም። ከዛ ደግሞ ሲ ፕላስ ፕላስ ደግሞ አለ ማለት አንድ ያለ ፕሮግራሚንግ ላንጉዌጅ ሲ ፕላስ ፕላስ ብቻ ነበረ ሰከንድ ይር ሶፍትዌር እንደገባን ማለት ነው። ስለዚህ መጀመሪያ ማለት እንዴት ነው ሶፍትዌር ኢንጂነሪንግ ስናስብ እኛ አሁን የሆነ አፕሊኬሽን መስራት ወይ የሆነ ዌብ መስራት ነው አይደለ? ግን እኛ መጀመሪያ ልክ ስንገባ ያገኘነው ቲዮሪ ትምህርቶችን እና ሲ ፕላስ ፕላስን ነው እና ማለት ኮዱን ራን እያደረግን ይሄ ለምን እንደሚጠቅመን ሁሉ አናውቅም ነበር እና በጣም ጥያቄ ይፈጥርብን ነበረ እና ይሄ ነበረ ማለት ልክ ሶፍትዌር እንደገባን የነበረው ፊሊንግ ግራ መጋባት ይመስለኛል። ቀጣዩ ጥያቄያችን ደግሞ እንደምታውቂው ዩኒቨርሲቲ ውስጥ በጣም ሰፊ ጊዜ አለ። ከፋሚሊ ወጥተሽ ነው ቁጥጥር ወጥተሽ ነው የምትኖሪው እና 24 ሰዓትሽን አንቺ ነሽ ማናጅ የምታደርጊው። በፊት ቤተሰብ ስላለ የሆነ ነገር ይይዝሻል። አሁን ግን ሙሉ 24 ሰዓት ፍሪደም የተሰጠሽ ለአንቺ እና እንዴት ነው አንቺ ባላንስ የምታደርጊው? የምትሰሪያቸው አሁን ወደፊት የምናወራው አለ፣ የምትሰሪያቸው ፕሮጀክቶች አሉ፣ ፐርሰናል ላይፍሽ አለ እና ደግሞ ጥናት አለ ዩኒቨርሲቲው እና እንዴት ነው እነዚህን የምታስኬጃቸው? አሴቲፕ ያለሽ ነገር ካለም ሼር ብታረጊ ነው። ኦኬ እሺ፣ አሰቲፕ ካልከው ላይ ልጀምርና ምንድነው የሆነ የምከተለው እና ማስበው ሩል አለ ማለት በቀናችን ውስጥ 6 ሰዓቶች አሉ። 6 ማለት ነው። ምንድነው ክላስ በጣም ከበዛ ሶፍትዌር በተለይ 6 ሰዓት ነው የሚወስደው። ከዛ ደግሞ 6 ሰዓት ከተኛን 12 ሰዓት አለን ማለት ነው።
እና ደግሞ ወይ ደግሞ ፋይናል እየደረሰ ካልሆነ ትምህርት ላይ ብዙም ጊዜ አላሳልፍም። ሶ ያለብኝን ታስክ ወይ ደግሞ ፕሮጀክት ታይም አሎት አድርጌ ከዛ እነሱን ነገር መስራት ላይ ነው ማለት ነው ጊዜን የማሳልፈው በስትክክል። ሶ እንዴት ነው አሁን ዛሬ ይሄንን ነው ማረገው ይሄንን ነው ማረገው ማለት እንዴት ነው ከዚህ እስከዚህ ከማለት ዛሬ ማድረግ ያለብኝን ነገሮች ሊስት አደርግና ሶ እነሱን መስራት ማለት ነው። ሶ እኔ እንደዚህ ነው ታይም ማኔጅ ማረገው ፐርሰናል። ኦኬ እሺ። ይሄን ካልሽን አይቀር እንደ አንድ የሶፍትዌር ኢንጂነሪንግ ተማሪ እንደ መሆንሽ አንጻር እስቲ የዕለት ተግባርሽን ኦቨርቪው ብትሰጭን። ምክንያቱም አንዳንድ ሰው የአንዳንድ ሰውን ሞዴል አድርጎ ያን ሊከተል ይችላል፣ ወይም ደግሞ የራሱን ክሬት ሊያደርግ ይችላል እና የአንቺ የዕለት አሁን ለምሳሌ ሀዊ ጠዋት ተነስታ እስከ ማታ ያለው ድረስ እንዴት ነው? ጠዋት ተነስቼ እሺ ጠዋት ብዙ ጊዜ ዶርም ወይ ግቢ ሲሆን 12 ሰዓት ነው የምነሳው። ዶርም ሜቶቼ እየሰሙኝ ነው። እሺ ከዛ በኋላ የሆነ እንዴት ነው ፐርሰናል ታይም ያስፈልገናል፣ ዲቮሽን። ቀኑን ቢዚ ሆነን ስለምናሳልፍ የሆነ ፐርሰናል ታይም ወይ የምንጸልይበት ወይ ባይብል የምናነብበት ታይም ስለሚያስፈልግ እሱን ታይም እኔ ጠዋት ነው የማደርገው። ከዛ በኋላ ተነስተን በቃ ከዛ ካፌ መሄድ ነው። ከዛ ብዙ ጊዜ ጠዋት ላይ ነው ክላሳችን። ሶ እስከ 6 ሰዓት በቃ ክላስ ነው የምንማረው። ብዙም ክላስ የምቀጣ አይነት ሰው አይደለሁም። ከዛ በኋላ እንዴት ነው በዛው ምሳ እንበላና ካፌ ከዛ በኋላ ከሰዓት እንዳለ ፍሪ ነን። ሶ ከሰዓት ተመልሼ ያሉብኝን ታስኮች ብዙ ጊዜ 2 ታስክ ነው ከሰዓት ልሰራ የምችለው። ምክንያቱም 4 ሰዓት አለኝ ሚኒመም ከ4 ሰዓት እስከ 5 ሰዓት ስላለኝ እሱን እሰራለሁ። ከዛ የተለያዩ ነገሮች ደግሞ በመሀል ሊኖሩብኝ ይችላሉ። ለምሳሌ እንዴት ነው ከሌሎች ጋር ግቢ ካሉት ተማሪዎች ጋር ህብረት ማድረግ ምናምን፣ ይሄ ማለት ከቴኩ ውጪ ያለ ህይወት ማለት ነው። እሱ ላይፍ አለ። ከዛ እሱ ነገር እስከ 1 ሰዓት ወይ ደግሞ እስከ 2 ሰዓት ነው። ምክንያቱም 2 ሰዓት ላይ ሚቲንግ አለኝ ሁሌ። ከዛ 2 ሰዓት ላይ ሚቲንግ ይኖረኛል። ያ ሚቲንግ እስከ 2 ተኩል ቢሄድ ነው። ከዛ በኋላ ደግሞ አሁንም ሌላ ስራ ወይ ታስክ እሰራለሁ ማለት ነው። እስከ 6 ሰዓት ምናምን እንቆያለን ብዙ ጊዜ። እሺ ሌላኛው ከዚህ ጋር አያይዘሽ እንድመልሽልኝ የሚፈልገው ነገር አሁን በጣም ብዙ ተማሪዎች ስትራግል የሚያደርጉበት ነገር በጣም ሰፊ ሰዓት አለ፣ ሰፊ ጊዜ አለ። እንደገና ደግሞ የዩኒቨርሲቲ የምናጠናው ነገር አለ እና ምን አይነት የጥናት አጠቃቀም ነው የምትጠቀም ዘዴ? ፌማን ቴክኒክ፣ ፕሮሞዶሮ ይላሉ እና አንዳንዱ ደግሞ ይሄ ላይሰራለት ይችላል። ረጅም ሰዓት ቁጭ ብሎ ሊያጠና ይችላል። ኦር ደግሞ በሰዓት ከፋፍሎ ሊያጠና ይችላል። ኦር ደግሞ ፈተና ሲደርስ የሚያጠና ሊኖር ይችላል እና አንቺ ሪኮመንድ የምታደርግ ወይም ደግሞ አንቺ የሰራልሽ ነገር የትኛው ነው? እቺን የምትነግሪኝ። ኦኬ እሺ ግቢ ላይ አዎ በጣም ብዙ ታይም አለን። በዛው ልክ ደግሞ የሆነ ሳምንታት ውስጥ ላይ ማለት ነው ሶ እኔ ፐርሰናሊ እንዴት ነው የማደርገው? አሁን ለምሳሌ ቴስት ሊደርስ አንድ ሳምንት እንዴት ነው አስተማሪው ቴስት ሊደርስ ነው ምናምን ካለ ቀድሜ ነው ማጥናት የምጀምረው። ምክንያቱም እንዴት ነው እኔ በጣም ሲከማችብኝ አልወድም እና አልችልምም። በትንሽ ታይም አጥንቶ ማድረስ ስለማልችል በኋላ ከምጨናነቅ ነገር ቶሎ ጀምራለሁ። ከዛ ትንሽ ትንሽ አድርጌ ቶሎ አንብቤ የሆነ እደግመዋለሁ ምናምን ነገር። በዚህ የሚያውቁኝ ሰዎች አሉ። ከዛ በኋላ እንዴት ነው ፈተና ሲደርስ ይሄ የሚሆነው ግን ከፈተና 1 ሳምንት ነው እንጂ እስከዛ ድረስ ማንም ወደ ኮርስ አላይም። ማለት ክላስ እገባለሁ እወጣለሁ። ክላስ ውስጥ ማዳመጥ ካለብኝ አንዳንዴ አዳምጣለሁ፣ አንዳንዴ ደግሞ እንደሚታወቀው። ከዛ ውጪ ግን
ፈተና ሊደርስ አንድ ሳምንት ሲቀር ያንን ነገር አረጋለሁ። ስለዚህ አሁን ፍሪደም ይኖረኛል ማለት ነው። ፈተና እየደረሰም ቢሆን ፈተና አሁን ለምሳሌ ነገ ሆኖ ራሱ ታስክ የመስራት ፍሪደም ይኖረኛል መጀመሪያ ቀድሜ ስለጀመርኩት። ከዛ ያው ፈተና ሲደርስ ማጥናት መድገም አለ፣ ጥያቄ መስራት፣ እነዚህ ነገሮች በጣም ጠቅመውኛል። ከዛ ውጪ ታይም ማኔጅመንት ላይ አለን የሆኑ አሁን ለምሳሌ ፋይናል ወደ ቴስት እስከምንሄድ ድረስ ማለት ነው። በዛ ታይም ደግሞ ቴስት ካሌለን ክላስ ሌሎች ታስኮች ከቴክ ጋር የሚገናኙ ነገሮችን መስራት እንችላለን። ሌላኛው ጥያቄ ደግሞ አሁን የምትሰሪው ስራ አለ፣ እስካሁን ደግሞ የነበረሽ ባክግራውንድ አለ። አሁን የምጠይቅሽ ጥያቄ ብዙዎቹ የዩኒቨርሲቲ ተማሪዎች የሚያጋጥማቸው ነው። ኖት ዩኒቨርሲቲ ኤክስፐርቶች ራሱ የሚያጋጥማቸው እና የሆነ ራስ መጠራጠር ወይም ኢምፖስተር ሲንድረም አጋጥሞሽ ያውቃል ወይ? ካጋጠመሽስ እንዴት ኦቨርካም አረግሽው? ይሄን የሚያጋጥማቸው ተማሪዎች ስላሉ ለእነሱ ትምህርት ይሆናል ብዬ አስባለሁ። እኔም በኢንፐርሰን ብዙ ሰው ይጠይቀናል፣ እንደዚህ በሆን እንደዚህ ባረግ ብዙ ኢቨን እየሰሩ እንኳን የሆነ ፍራቻ አለ፣ ራስሽ ትጠራጠሪያለሽ እና ይሄን እንዴት አንድል አረግሽው? ይሄን ብትመልሽልን። ኦኬ ኦብቪየስሊ ማንም ሰው ይሰማዋል። እንደው የማይሰማው ሰው ጤነኛ አይደለም። ቅር እንዳይላችሁ ግልጽ ቀልድ ነው። ብቻ ግድ ነው ማለት በተለይ ቴክ ላይ አሁን ትዝ ይለኛል እኛ አሁን አምና ሰከንዲር እያለን ፊቭዚር የነበሩት እነ ዳግማዊ ባቢ ነበሩና በቃ እንዴት ነው ያስደምሙናል። በጣም ኮሚኒቲ ያለ እኛ ጋር ደግሞ ጂዲኤስሲም ስላለ እዛ ስትሄድ ሜንተሮችን ስታገኛቸው እና እንዴት አቺቭ እያደረጉ እንደሆነ እንዴት እየሰሩ እንደሆነ ሲነግሩክ በቃ ትደነግጣለህ። የሆነ ምን እያደረኩኝ ነው ምናምን ትላለህ። ምክንያቱም አንድ ያጋጠመኝ አምና ሜንተራችን በጣም ጎበዝ ነው እና በቀን ውስጥ በቃ 5 ታስክ ምናምን እየሰራ ነው። እኛ ግን እንዴት ነው ክላሱ ብቻ ቢዚ አድርጎን እሱ የሚሰጠንን ታስክ እየሰራን አይደለንም እና እንዴት ነው ኩዌሽን እንድታደርግ ያደርግሃል። ግን አንዳንድ ጊዜ ጥሩ ነው ብዬ አስባለሁ። ምክንያቱም አይ በቃ ችግር የለውም ብለን ከመተው እረ መስራት አለብኝ የሚል ስሜት ሊሰማን ይገባል። ግን ደግሞ ሲብስም በጣም አስከፊ ደረጃ ላይ ይደርሳል። ኢምፖስተር ሲንድሮም ሁሉም ሰው ያጋጥመዋል። ግን ደግሞ እንደ ጥሩ ነገር መጠቀም እንችላለን። ማለት ሞር ለመስራት አሁን ለምሳሌ የሆነ ሰውን እንደ ሞዴል አድርገን አቺቭ ለማድረግ እንዴት ነው እንደ ኢነርጂ ለመጠቀም በጣም እንደዛ ቀይረን መጠቀም እንችላለን ብዬ አስባለሁ። አጋጥሞኝ ነበር፣ ያጋጥማልም። ግን ደግሞ ምንድነው የሆነ ታይም ላይ ሪኮግናይዝ ያደረኩት ጂዲኤስሲ ውስጥ ዴቭ ዲያሎግ አለ እና የተለያየ ሰዎች ጆርኒ ሳዳምጥ ኦኬ ማለት ከዚህ በኋላም አቺቭ ማድረግ እችላለሁ፣ ለካ ከዚህ በኋላ መስራት እችላለሁ። በቃ የሚጠበቅብኝ ኮንሲስተንሲ ጠብቄ ያንን ነገር መሞከር ነው እንጂ የሆነ ጊዜ ላይ አቺቭ አደርገዋለሁ ብዬ እንዴት ነው ሪኮግናይዝ ማድረግ ጀመርኩኝ ማለት ነው። የተለያየ ሰው ማለት አሁን ለምሳሌ ከሃይስኩል ጀምሮ እየሰራ የመጣ ሰው አለ፣ ሰከንድ ይር የጀመረ ሰው አለ። ያንን የተለያዩ ሰዎችን ጆርኒ ሳዳምጥ ኦኬ ማለት እኔ ራሴን እዛ ውስጥ እንዳያረገኝ ማለት ነው። እኔ አሁን ትንሽ ባክግራውንድ ብዙም ባይባል ትንሽ አለኝ። እሱ ላይ ከሰራው የሆነ ኦኬ እዛ መድረስ እችላለሁ ብዬ እንዳስብ ረድቶኛል። እንደዚህ አንድል ማድረግ የሚችሉ ይመስለኛል። ማለት አንዳንድ ጊዜ ጥሩ ነው በደንብ እንዲሰሩ እሱን ነገር እንደ ኢነርጂ ተጠቅመውት ለተሻለ ነገር ቢሰሩ ጥሩ ነው ብዬ አስባለሁ። ሌላኛው ደግሞ እንደ አንድ የሶፍትዌር ኢንጂነሪንግ ተማሪ በተለይ ሴት ሆነሽ ትልቁ ፈተናዎች ምንድን ናቸው? ምክንያቱም አሁን ወደዚህ ዲፓርትመንት ኤክስፔክት አድርገው የሚመጡና ሲገቡ በጣም የተለያየ ነገር ስለሚያገኙ አዲስ ለሚገቡትም ደግሞ ውስጥ ላሉትም ትምህርት የሚሆን ነገር
ምንድነው ፈተናቸው? ማለትም መጀመሪያ አውቀው ተዘጋጅተውበት እንዲገቡ ማለትም ያልተዘጋጁበት ነገር ላይ ከመግባት ተዘጋጅተው አስበው እንዲወስኑ፣ አሁንም ደግሞ በዛ ውስጥ ሆነው ምን ላርግ ለሚሉ እንደ ምክርም የሚሆን ነገር ምን ትሰጫ? እሺ እንደ ሴት እኔ እንጃ እም፣ ማለት አላቅም እንግዲህ ግን ምንድን ነው እ፣ አሁን ሴቶች ላይ ማየው ራሴም ላይ የማየው ነገር በጣም ብዙ ጊዜ በጣም ብዙ ጊዜያችን የምናጠፋበት ነገሮች አሉ። እሱ ነው የመጀመሪያው ቻሌንጅ ሲመስለኝ ሁሉም ሰው ጋር ያለው ታይም ማኔጅመንት ነው እና ዴዲኬሽን ነው ማለት ነው። ስለዚህ ምንድን ነው ብዙ ጊዜ ልክ ሶፍትዌር ስንገባ በቃ ኢነርጂ ያለን በጣም ፓሽኔትድ ነን ምናምን በቃ ሞቲቬትድ ሆነን ነው የምንገባው። ማለት ልክ ዲፓርትመንት ስንገባ ሁሉም ነገር የሚቀየር ነው የሚመስለን። ግን ስቲል ምንድነው በጣም ብዙ ጊዜ የሚያጋጥመን ነገር ከዛ በኋላ ግን ተፈትነን ወይ የሆነ ነገር ሆኖ ሶፍትዌር ከገባን በኋላ ግን ያ ሞቲቬሽን ያ ፓሽኔትድ የሆነበት ነገር ይጠፋብናል። ማለት ጥያቄ ውስጥ እንገባለን። ምን እያደረግን እንደሆነ ምን ማድረግ እንዳለብን ራሱ ምን መምረጥ እንዳለብን ራሱ ይጠፋብናል። ሶ ምንድነው መፍትሄው ብዬ የማስበው ነገር ጀስት እንዴት ነው የሆነ ነገር ላይ እስክንገባ ድረስ ባንጠብቅ ጥሩ ይመስለኛል። ማለት የሆነ ዲፓርትመንት እስክንገባ ወይ የሆነ ነገር እስኪሆን ባንጠብቅ በቃ ማለት የሆነ ነገር አቺቭ ማድረግ ከፈለግን ዛሬው ብንጀምር ጥሩ ይመስለኛል። አሁን ልማድ የሆነብን ነገር አለ አይደለ? የሆነ ነገር ለመጀመር ሰኞ እንጠብቃለን ወይ አዲስ ዓመት እንጠብቃለን። እንደዛ ሳይሆን ግን ጀስት ዛሬ በቃ አሁን ለምሳሌ እኔ ሶፍትዌር እንዴት ነው ፍሮንቲን ዴቨሎፐር መሆን ከፈለኩኝ ዋይ ናት ዛሬ ለምን አልጀምርም? በቃ ዛሬ መጀመር እና ዴዲኬሽን ነው የሚጎለን ብዬ አስባለሁ። በጣም ብዙ ጊዜ ማየው ራሴም ላይ እሱ ነው ዴዲኬሽን። በቃ ዛሬ በጣም ብዙ ሰርተን ከዛ ነገ የለም ነገር እና ከዛ ይልቅ ግን ዴይሊ ኮንሲስተንት ሆነን ዴዲኬሽን ሰጥተን መስራት አለብን። እንደዛ ከሆነ ያሉብን ቻሌንጆች ራሱ ሶልቭ ማድረግ እንችላለን ብዬ አስባለሁ። ኦኬ እሺ፣ እስካሁን የመጣሽበት ኤክስፒሪየንስ አለ። አሁን ሰርድ ይር ነሽ። አሁን ፈርስት ይር ልውሰድሽ እና አሁን ፈርስት ይር ተማሪ ብትሆኚ ምን ምክር ትሰጪው ነበር? እስካሁን ካየሽው አንጻር ግቢ ላይፍ ምን ምክር ትሰጫለሽ ለራስሽ? እሺ ፈርስት ይር ስፔሲፊክ ሳደርገው አስቱ ከሆኑ ወይም አስቱ ብሆን እኔ አሁን ያው በደንብ መስራት አለብን ሶፍትዌር ለመግባት እንደሚታወቀው ጂፒኤ በደንብ ስለሚያስፈልግ ራሴም የማደርገው ነገር እሱ ነው። ያደረኩትም እንደዛው ነው። በቃ ጀስት እንዴት ነው ከፍሪ ታይም በስተቀር ሌላውን ታይም በጣም ዴዲኬትድ ሆነን ማጥናት አለብን። ምክንያቱም እንዴት ነው ጎላችን ሶፍትዌር ኢንጂነሪንግ ዲፓርትመንት መግባት ከሆነ ያ ጂፒ ያስፈልገናል ማለት ነው። ፓሽናችን ብቻ እዛ ሊያስገባን ስለማይችል በጣም ስፔሲፊካል ማለት አስቱ ካረኩት ማለት ነው። ሌላው ነገር ግን እኔ ባረኩት የምለው ነገር ምንድነው ፍሬሽ ላይ በጣም ብዙ ፍሪ ታይም ነበረን ቴስት ምናምን እስከሚጀመር በብዙ ነገር ያጠፋ ነው። እሱን ታይም ግን ፋውንዴሽናል ነገር በመማር መጀመር ወይም ደግሞ ታይማችንን መጠቀም እችል ነበር ብዬ አስባለሁ እንደራሴ። አሁን ፍሬሽን ብሆን እንደሱ ማድረግ ይመስለኛል። ያ ባረገው ኖሮ በጣም አሪፍ ነው። ከዛ ውጪ ግን ትምህርት ላይ ምክንያቱም ጂፒኤ ስለሚያስፈልግ ለዲፓርትመንት ሞር ትምህርት ላይ ፎከስ ቢያደርጉ ምንም አይጎዱም። እና እሺ ሀዊ እንቀጥል። አሁን ይሄ ብዙ በውስጥ የተጠየቀ ጥያቄ ነው። ብዙዎች የጠየቁኝ ነው። ኮድ ማይል ስሙን እንዴት አወጣሽው? እንዴትስ ለመጀመር አነሳሽ? አሁን ቴሌግራም ቻናል መጀመር ትንሽ ይከብዳል። እንደውም እዚህ ጋር አይ ቲንክ ቴክነርድን እያየሁት ነው።
ትላንትና እሱም ፕሮግራም ነበረው እና ኤዩ የአዲስ አበባ ዩኒቨርሲቲ እና እሱም እያለ ነበር እና ብዙ ስትራግል ነበረው እና ከዛ ውስጥ የአንቺ ስትራግል ምንድን ነው እና ኮድ ማይልን እንዴት አወጣሽው? ከዛን ጀመርና በመሀል ጠይቅሻለሁ። ኦኬ ምንድን ነው እኔ መጀመሪያ ቻናል ያሰብኩበት ነገር አምና ጂዴሲ እማር ስለነበረ እና እንዴት ነው አሪፍ ነበርኩኝ ኮዲንጉ ላይ ምናምን እና ዶርም አካባቢ ወይ ክላስ ውስጥ የሚያውቁኝ ልጆች ሪሶርስ ላኪልን፣ እንደዚህ ሰጀስት አድርጊን፣ እንዴት ነው ሪከመንድ አድርጊ ምናምን ይሉኝ ነበረ እና ደግሞ ኦፖርቹኒቲ ሲኖር በቃ እንደዚህ ሼር አድርጊን ምናምን ይሉኛል እና ምን አሰብኩኝ ለሁሉም ሰው አንዳንድ ለሁሉም ሰው ሼር ከማድረግ ለምን የሆነ ቻናል የራሴን ቻናል ከፍቼ ከዛ ሼር አላደርግላቸውም ብዬ አሰብኩኝ እና ጀስት 3 ሰው ምናምን ነበረው። ከዛ ኮድ ማይል ያልኩበት ጀስት ያው ቴክ ነገር ነው ኮድ። ከዛ ማይል ደግሞ ጉዞ ነው እና ለእኔም ጥሩ ነገር ይሆናል ማለት እንዴት ነው የሆነ ታይም ላይ ወደኋላ ሳየው ኢንስፓየር ያደርገኛል ብዬ አስቤ ነበር። ከዛ ግን ጂዴሲ ኢቨንት ነበረው። ያ ኢቨንት ላይ ከዛ እንዴት ነው ቻናሉን ለማሳደግ አሰብኩኝ እና ቴክኔርድን ጠየቁት። ከዛ ኦኬ ምናምን አልኩኝ እና በቃ ክፈቺና ሼር አድርጊልኝ እኔ ፖስት አደርግልሻለሁ ምናምን ቻናል ላይ አለኝ። ከዛ እሺ ያልኩትና ግን ደግሞ እንዴት ነው በጣም ፋይል አጨናንቆት ነበረ። ቻናል አይመስልም ነበር። ከዛ ሼር ሳደርግለት አንዳንድ ሪከመንዴሽን ሰጠኝ እንዴት ማድረግ እንዳለብኝ ምናምን። ከዛ እነሱ ነገሮች አስተካክዬ ነበረ ከዛ ፖስት የተደረገው ማለት ነው። መጀመሪያ ፖስት የተደረገው ቴክኔርድ ቻናል ላይ ነበረ እና በጣም ብዙ ሰው ከዛ ነበር ጆይን ያደረገው። ቻሌንጅ ምን ፖስት ማድረግ እንዳለብኝ አላውቅም ነበር የመጀመሪያ ቻሌንጅ እና በጣም አሪፍ ሪሶርስ ነው ብዬ ፖስት ያደረኩትን ማንም ሰው አይፈልገውም። ከዛ የሆነ ጀስት ቀልድ ሲሆን ምናምን ነገር በጣም ብዙ ሰው ሪያክት ያደርጋል እና እሱ ነገር ራሱ በጣም ቻሌንጅ ነበር። ማለት ከኮሚኒቲው ጋር እንዴት ተጣጥሞ መኖር እንዳለብኝ ማወቅ ራሱ አንድ ቻሌንጅ ነው እና ምን እንደሚፈልግ ማለት ኮሚኒቲው አሁን ቻናል ሲባል ጀስት የኛ ሀሳብ ሼር ብናደርግበትም ግን ደግሞ የሆነ የሚያየን ሰው አለ፣ የሚከተለን ሰው አለ። ሶ ያ ሰው ምንድን ነው የሚፈልገው ብሎ ማወቅ ራሱ አንድ ስራ ነበር የምር። ሪሶርስ ራሱ እንዴት ነው ይሄኛው ሪሶርስ ይሆናል ወይስ አይሆንም፣ ይሄኛው አይዲያ የሚለውን ማወቅ እንዴት ነው ከነሱ ማለት ከኮሚኒቲው ጋር መተዋወቅ ራሱ ቻሌንጅ ነበር። አሁን ያልሽው ነገር እንደውም ትላንትና እየሰማው ነበር እና ቴክ ነርድ እየሰማኝ ከሆነ አላውቅም። ትላንት እሱም እንደዚህ አይነት ጥያቄ ተጠይቀው እያብራራ ነበር። ማለትም የሆነ ትክክለኛ የሆነ ፋን ማግኘት ከባድ ነው። ማለትም ፖስት የምታረጊውን ነገር ፈልገው እንጂ ትክክለኛ አንቺ ፈልጎ ላይሆን ይችላል እዛ ጋር የሚመጣው እና ምን እንደሚፈልግም አታውቂም እና አንዳንዴ ዝም ብለሽ ፖስት ልታረጊ ትችላለሽ። እና አሁን አዲስ መክፈት ላሰቡ ሰዎች ወይም ቻናል ለመክፈት ያሰቡ ሰዎች ምን ትመክሪያለሽ? እና ሁሉም ሰው ቻናል መክፈት አለበት ብለሽ ታስቢያለሽ ወይ? ኦኬ እሺ፣ ለመጀመሪያ ያሰበ ሰው ማለት መጀመሪያ ሲያስብ ሜን ሀሳቡ ምን እንደሆነ ቢያቅ ጥሩ ነው። ማለት አሁን በጣም ብዙ ቻናሎች አሉ። አፕዴት በቃ አሁን ለምሳሌ ታዋቂ የሆኑት አሁን የዳግማዊ ባቢ ካየት በቃ ፐርሰናል ቶት ነው። በቃ ማለት የፈለገውን ነገር መልቀቅ ይችላል። መጀመሪያ እንዴት ነው ቻናሉ ክሬት የተደረገበት ሜን ሀሳብ ይሄ ነው። በቃ ፐርሰናል ቶቱ ሊሆን ይችላል፣ ስፒሪቹዋል ላይፉ፣ ሌሎች ነገር ቴክም እንዳለ ሁሉንም ነገር። ሌሎች ደግሞ አሉ ቴክ ብቻ ሼር የሚያደርጉ አንዳንድ ደግሞ አለ ጀስት እንዴት ነው ያሉበትን ፕሮግረስ የቴክ ወይ የሆነ ነገር የሰሩትን ብቻ የሚለቁ እንዴትም ሊሆን ይችላል፣ የራሳቸው ፍላጎት ነው። ግን
ሜይን ሀሳባቸው ወይ ደግሞ ሜይን ፖይንቱን ቢያውቁት መጀመሪያ ጥሩ ነው። ምክንያቱም ፖስት የሚያደርጉት ነገር እና ጆይን የሚያደርገውም ሰው ምን ፈልገው እንደሚመጣ ግልጽ ይሆናል ያኔ ማለት ነው። ሶ ቴክ ብቻ ከሆነ በቃ እዛ ያለውም ሰው ቴክ ፈላጊ ነው ብሎ አስዩም ለማድረግ ይመቻል። ሌሎች ነገር ጆርኒ የራሱ ጆርኒ ከሆነ ወይ ደግሞ ፐርሰናል ቶት ብቻ ከሆነ እንደዛ ማለት ነው። ሶ ለመጀመሪያ ያሰበ ሰው ካለ ቻናሉ ማለት ምን አይነት ፍሌቨር እንዲኖረው እንደሚፈልግ ቢያውቅ ጥሩ ነው። በቃ እሱን ካወቀ ጀስት የሚመጣውም ሰው ምን እንደሚፈልግ ያውቃል። ፖስት ምን ፖስት ማድረግም እንዳለበት ሁሉንም ነገር ሲምፕል ያደርግለታል ብዬ አስባለሁ። ሁሉም ሰው ቻናል መክፈት አለበት ለተባለው ጥያቄ ፍሪደም አለው። ማንም ሰው አያስብም። ለመማር ጥሩ ነው። እንዴት ነው ለሚከታተለው ሰው ግን ደግሞ አንዳንድ ጊዜ በጣም ሲበዛም ደስ አይልም እና ሁሉም ሰው መክፈት አለበት ብዬ አላስብም። ግን ሁሉም ሰው የመክፈት ፍሪደም ግን አለው። ይሄንን ነው የምልህ። አሁን እስካለሁበት ድረስ ከ800 በላይ ሰብስክራይብ አለው የአንቺ ቴሌግራም ቻናል ኮድ ማይል እና ኮድ ማይል ሚሽኑ ምንድን ነው? መጀመሪያ ነገርሽናል ፖስት ለማድረግ ነው። ግን አሁን ምን ኢምፓክት ለመፍጠር አስበሻል? አስ የካምፓኒ ብራንድ ትጠቀሚዋለሽ ኦር ወይስ እንደዚሁ የቴሌግራም ቻናል ስም ሆኖ ይቀራል? ኦኬ እሺ። ካረንትሊ ኮድ ማይል እንዴት ነው እኔ የማየው በእኔ አይን ውስጥ እንዴት ነው ኮሚኒቲ ነው በቃ ማለት ያለውበትም ፕሮግረስ ቢሆን እንዴት ነው ራንደም ታውትም አንዳንዴ ሊሆን ይችላል። ግን ጀስት እንደ ኮሚኒቲ ነው አሁን ላይ ያለው ማለት ነው። ወደፊት ግን ምንድነው የማስበው ነገር ስፔሲፊካሊ ኮድ ማይል ባይሆን ግን እንዴት ነው በዚህ ኮሚኒቲ ውስጥ እንዴት ነው እንዴት እንደምገልጸው ጠፍቶብኝ ነው። እሺ ብቻ ግን ወደፊት የምሰራቸው ስራ ላይ በጣም ኢምፓክት አለው ብዬ አስባለሁ ኮድ ማይል። ምክንያቱም ኮሚኒቲ ስለሆነ በቃ ሰፖርት ታገኛለህ። የተለያዩ ሀሳቦች አይዲያ እንደዚህ ቢሆን እንደዚህ ቢሆን የሚሉ ነገሮችም ስላሉ ወደፊት እኔ ኮድ ማይልን እንዴት ነው በጣም ትልቅ አድርጌ አስበዋለሁ። እኔ ልሰራቸው ላሰብኳቸው ስራዎችም እንዴት ነው እንደ ባክቦን ነው ብዬ አስባለሁ። ሌላኛው ደግሞ ፕሮፋይልሽን ስንገልጽ ቅድም አንቺን ብለሽዋል ጂዲኤስሲ ላይ ወይም ጎግል ዲቨሎፐር ስቱደንት ክለብ ውስጥ ኢንቮልቭ ታደርጊ ነበር እና እዛ ውስጥ ምን ልምድ አገኘሽ? እና ደግሞ በምን ዘርፍ ነበር እዛ ውስጥ ታገለጊ የነበረው? ኦኬ እሺ ጂዲኤስሲ ውስጥ ተማሪ ነበርኩኝ። አሁንም ተማሪ ነኝ። ግን ምንድነው ፍላተር ነበረ የምማረው አምና። በጣም ደስ የሚለው ፓርት ግን ጂዲኤስሲ ፎርም ማለት ስተዲ ሴሽኑ ስትራክቸሩ በጣም ደስ ይላል። ግሩፕ አለ፣ በግሩፓችን ደግሞ ሜንተር አለ። በጣም ኢንተረስቲንግ ፓርቱ ከሜንተራችን ጋር ያለን ኢንተራክሽን ነበር። ሜንተራችን ፎርዝ ይር ነበር ያኔ በጣም ብዙ ሪሶርሶች ይሰጠን ነበረ። እዛ ላይ በጣም አክቲቭ ነበርኩኝ። አይ ቲንክ ሶ እንግዲህ እኔ እንደዛ ብዬ ነው የማስበው። ምንም ማለት ማይመች ሲቹዌሽንም ቢሆን ግን በጣም አክቲቭሊ እየተሳተፍኩኝ ነበር። ዴዲኬትድ ሆኜ ለመማር እየሞከርኩኝ ነበር። ካረንትሊም ተማሪ ነኝ ጂዲኤስሲ ውስጥ። ከዛ ውጪ የጂዲኤስሲ ኢቨንት ላይ ደግሞ ቮለንቲር ነበርኩኝ ኢቨንት ኦርጋናይዚንግ ላይ። እንደዛ ነው ከጂዲኤስሲ ጋር ያለኝ ግንኙነት። ጂዲኤስሲ ተማሪ እንደመሆንሽ አንጻር አዲስ መግባት ለሚፈልጉ ወይም ወደፊት ላሰቡ ምንድነው የሚጠበቅባቸው? ማለትም ክለቡ ምንድነው ሪኳየርመንቱ? ኦኬ ሪኳየርመንቱ ምንም ነገር አያስፈልግም። ፒሲ ብቻ ካላቸው ይበቃል። ምንድነው የምመክራቸው ቢገቡ በጣም ጥሩ ነው። ከረንትሊ የዘንድሮ እንዳምና አይደለም ግን
እም፣ በጣም ግን ስቲል ጠቃሚ ነው። እንዴት ነው ኮሚኒቲ ያገኙበታል፣ ሰው ያውቁበታል፣ ሜንተር ያገኛሉ። እንዴት ነው ብቻ ከባዶ ተነስተው ከመማር ሜንተር ኖሮ መማር በጣም ሲምፕል ያደርጋል ነገሮችን። ኢቨን እንዴት ነው እንዴት ነው ጎላቸው ራሱ ምን እንደሆነ እንዲያውቁ፣ አሁን የሚማሩት ስኪል ጀስት ስኪል ብቻ እንዳልሆነ፣ እንዴት ወደ ማርኬቱ ይዘውት እንደሚወጡ። ምክንያቱም እዛ ጋር ያሉት ሜንተሮች እየሰሩበት ያሉ ስለሆኑ ያ ነገር ሲያድግ ወዴት እንደሚሄድ ራሱ ማወቅ ይችላሉ። ሶ ጆይን ቢያደርጉ በጣም በጣም ነው የምመክራቸው። ዘንድሮ ሰከንድ ይር ያሉት ተማሪዎች በተለይ በጣም አሪፍ ነገር ነው። ግቢ ውስጥ ያለው ጥሩ ነገር እሱ ነው። ሌላኛው ደግሞ ሺኮዳስቱ የሚባል አለ እና እስቲ ስለሱ ምን እንደሚሰራ አንቺም ደግሞ እዛ ላይ በምን አይነት ፖዚሽን እንደምትሰሪ እስቲ ትንሽ ገለጻ ብትሰጪን። ኦኬ ሺኮዳስቱ እንዴት ነው? አምና ነበረ አክቹዋሊ የጀመረው፣ ሴቶች ብቻ ነው። ያኔ ፎር ዚሮ የነበሩ ተማሪዎች ናቸው ኦርጋናይዝ አድርገው ከዛ ሜንተር አዘጋጅተውልን ምናምን እዛ እየተማርን ነበረ ቤዚክ ዌብ ዲቨሎፕመንት። ከዛ እዛ ስንጨርስ ደግሞ ኢንተርንሺፕ ፕሮግራም አዘጋጅተውልን ክረምት ኢንተርንሺፕ እየሰራን ነበረ። አሁን ላይ ግን እኔ እዛ ዩአይኤክስ ሊድ ነኝ። ሜንተሮቹን ምናምን ኦርጋናይዝ ማድረግ ክላሱን እንዴት ኦርጋናይዝ አድርጎ ያለውን ነገር ማስኬድ ላይ ሊድ ነኝ። እሱም አሪፍ እየሄደ ነው። ከጂዲኤስ ሲቀጥለው አሪፉ ስተዲ ሴሽን እሱ ነው። በጣም ብዙ ተማሪዎች ናቸው የተመዘገቡት። አሁን የሚሰጡት ኮርሶች ራሱ በስተዋል። ድሮ ሁለት ሁለት ነው ሶስት ብቻ ነበረ። አሁን ግን በጣም በስተዋል፣ 7 ምናምን ሆኗል። እንዴት ነው አሁን ደግሞ ሴቶች ብቻ ሲሆን ደግሞ ሞር ክሎዝ ይሆናል። ዶርምም አንድ ላይ ስለሆነ ከሜንቶሮቹ ጋር ኢንተራክት ለማድረግም በጣም ሲምፕል ስለሚሆን አሁን ላይ ያለው ነገር በጣም አሪፍ ነው። እሱም እንደዛ ነው። ሲኮድ ሺኮድ አሁን መቀበል ይችላል ወይ? ማለትም ይሄ ሺኮዳስቱ ለሴቶች ብቻ ነው ተብሏል እና ምን ያህል አዌርነስ ፈጥራችኋል ወይ? ወይስ ብዙ ሰው ያውቋል ወይ? ወይ ስቲል ነው እዛ ላይ እየሰራችሁ ነው ወይ? ብትነግሪን። ኦኬ ኢምፓክት ሺኮድ እንዴት ነው ጀስት ተማሪዎች ብቻ አይደሉም ኦርጋናይዝ የሚያደርጉት። ከሄድ ከሶፍትዌር ዲፓርትመንት ሄድም አንዳንድ ሰዎች አሉ የሚረዱን ቦታ ለማዘጋጀት ፕሮጀክተር፣ ሌሎች ነገር ሰርተፍኬትም ሺኮድ ማለት ከግቢው ነው ሰርተፍኬትም የሚቀበሉት። አዌርነስ ላይ በተቻለ መጠን አዌርነስ ለመፍጠር እየተሞከረ ነበረ። ፌመስ የግቢው ፌመስ ቻናል አስቱ ሶፍትዌር ኢንጂነሪንግ ላይ እየተለቀቀ አንዳንድ ፕሮግራሞችን እየተዘጋጀ አሁን ደግሞ እየተዘጋጀ ያለ የሆነ ፖድካስት አለ። እሱንም በማስተዋወቅ ምናምን አዌርነስ ለመፍጠር እየተሞከረ ነው። ግን አሁን ላይ እየተቀበለ አይደለም። ምዝገባው ኦልሬዲ አልቋል መሰለኝ። ሌላኛው ደግሞ ብዙ አሁን አስቱ ውስጥ ብዙ ቴክ ኮሚኒቲዎች አሉ፣ ክለቦችም አሉ። ግን አብዛኛው ተማሪዎች ኢቨንት ሲዘጋጅ ብዙዎቹ እዛ ፓርቲሲፔት አያደርገው ወይ ያመልጣቸዋል ወይ በጣም ትንሽ ሰው ነው የማናየው። እና መሳተፋቸው ምን ጥቅም አለው? ለምሳሌ አንቺ እንደዚህ አይነት ነገሮች ላይ ትሳተፊያለሽ፣ ምን ጥቅም ታገኝበታል? ይሄ ለአዲስ ለሚመጡት ወይም ለነበሩትም እንዲያውቁት ማለት ብዙ አስቱ ያዘጋጃል። እኔ እስከማውቀው ድረስ በጣም ብዙ ኢቨንት ነው ያለው፣ ግን የሚሳተፍ ሰው በጣም ሰው ሬር ነው፣ ብዙ ሰው የለም። እና ምን ትመክሪያለሽ ለዚህ? እና አንቺስ ምን ተጠቀምሽበት? ኢቨንት በጣም ጥሩ ነገር ነው። ከኔ ከፐርሰናል ኤክስፒሪየንስ ስነሳ ኢቨንት ላይ ስንሳተፍ በጣም ለብዙ ነገር እንዴት ነው በጣም ብዙ ነገር እናውቅበታለን፣ ብዙ ኢንፎርሜሽን እናገኝበታለን። ምክንያቱም ኢቨንት ሲዘጋጅ የሆነ የተዘጋጀበት ሀሳብ አለው።
ኢንፎርሜሽን እናገኝበታለን። አሁን ለምሳሌ እኔ መጀመሪያ ድሮ ፍሬሽ ያለው ፎር ዘ ፈርስት ታይም የተሳተፍኩበት ኢቨንት ጂዲኤስሲ ነበረ፣ ግን በጣም ኢንስፓይሪንግ ነበረ። ምክንያቱም ኦልሬዲ ማርኬቱ ላይ ያሉ ሰዎች ናቸው መጥተው እዚህ ኤክስፒሪየንሳቸውን ሼር የሚያደርጉት። እነዚህ ሰዎች ጀስት ዛሬ አይደለም አፒር ያደረጉት፣ ከድሮ ጀምሮ የሆነ ነገር እየሰሩ የነበሩ በጣም ብዙ አቺቭ ያደረጉ በጣም ብዙ ነገር ላይ እየተሳተፉ የነበሩ ሰዎች ናቸው እና እዛ ጋር እነሱ የሚናገሩት ነገር ሼር የሚያደርጉት ኤክስፒሪየንስ ያ እንዴት ነው ከጆርኒያቸው የመጣ ነገር ስለሆነ እኛ ጋር ሲመጣም ኢንስፓየር የማድረግ አቅም አለው። በጣም እኛን እንዴት ነው ትክክለኛውን መንገድ የማሳየት ወይ ያለው እና ኢቨንት በጣም ትልቁ ነገር ነው ብዬ አስባለሁ። ኢቨን ለኔትወርኪንግ ራሱ በጣም ትልቁ ነገር ነው። ምክንያቱም እኔ አሁን በጣም ብዙ ሰው ያወቅኩበት ከብዙ ሰው ጋር ኔትወርክ ያደረኩበት በኢቨንት ነው። ሶ ኢቨንት ማለት ግቢ ውስጥ ያለን አንድ ነገር ኢቨንት እና ኮሚኒቲ ነው። በጣም እነሱ ደግሞ ለምንድን ነው የሚጠቅሙት ብለን ካሰብን አንደኛው ነገር ለኔትወርኪንግ ነው። ኔትወርኪንግ ካለ ጀስት ስራ ለማግኘት ብቻ አይደለም ባይ ዘ ዌይ ኔትወርኪንግ አዲስ ኢንፎርሜሽን ለማግኘት የሆነ አሁን ለምሳሌ የሆነ ቴክስታክ ለመማር ብፈልግ ማንን ነው መጠየቅ ያለብን? ሪሶርስ ማን ነው የሚሰጠኝ? እሱን ራሱ ማወቅ በጣም ትልቅ ነገር ነው። ማንም ባናግር ምን አገኛለሁ የሚሉትን ነገሮች ራሱን ለማወቅ እሱን ነገር ማወቅ የምንችለው ኢቨንት ላይ ስንሳተፍ ብቻ ነው ብዬ አስባለሁ። እሺ ሌላኛው ደግሞ እንደምታውቂው ይሄ ዲፓርትመንትም ሆነ ቴኩ ሜል ዶሚኔትድ ነው አብዛኛው ሆነ ለመና እዚህ ግቢ ደግሞ አሪፍ ቻንስ ለሴቶች ሰጥቷል። አፋርማቲቭ አክሽን ሰጥቷቸዋል። የተለያየ ኢቨንት ያዘጋጃል እና ለሴቶች ምን ትመክሪያለሽ? በአብዛኛው እኔ በምመለከተው ብዙ ሴቶች አስቱ ላይ እንትን ተሳትፎ እያደረጉ አይደለም። ማለትም ምንም ሳይሆን ግን የሆነ የሚጠበቅ ነገር አለ እና ለሴቶች ምን ትመክሪያለሽ? ኢንስፓይሬሽን እንዲሆነ ኦኬ ሜል ዶሚኔትድ የሆነው አክቹዋሊ እንደ ሀገሪቱ ይመስለኛል። ግን ደግሞ በዛውም ልክ እኔ ደግሞ በእኔ ሳይድ በጣም ብዙ ጎበዝ ሴቶች አሉ። በተለይ አስቱ ውስጥ ኮሚኒቲ በተለይ አሁን ኮሚኒቲ ላይ የምናገኛቸው ማለት ነው። ግን ምን ይመስለኛል አንደኛ እውነትም በቁጥር ትንሽ ነን። ይሄ ደግሞ የሆነበት ምክንያት ብዬ የማስበው አንደኛ ዴዲኬሽን ብዙም የለንም ብዬ አስባለሁ። ከራሴም ጀምሬ ዴዲኬሽን ትንሽ ይጎለናል። መልቲታስክ ብንሆንም ግን የሆነ ነገር ላይ ዴዲኬትድ ሆነን እስከ መጨረሻው ድረስ አቺቭ ለማድረግ እሱ ላይ ትንሽ ችግር አለ ብዬ አስባለሁ። ከዛ ውጪ ግን በጣም እኔ የማውቃቸው በጣም ጎበዝ ሴቶች አሉ። ለምሳሌ ጂዴሲ አምና ሊድ የነበረችው ራሱ ሊዲያ አለች። በጣም ብዙ ሴቶች አሉ። ግን እንዴት ነው ነገሮችን ሰርተው እሱን ሾው ማድረግ ላይ ግን ስቲል ምንድነው የሚባለው ጉድለት ነው እንደዛ አለ። ብቻ እሱ ነገር ይታያል እንጂ አሉ። ግን ደግሞ አሁን ላይ በደንብ ለሚመጡትም ሰዎች ለሚመጡትም ሴቶች የምመክረው ነገር ዴዲኬሽን አንደኛው በጣም ወሳኙ ነገር ነው። ከዛ ውጪ ግን እንዴት ነው የምሰራውን ነገር ሾው ብናረግ እንዴት ነው ፕሮሞት ብናረግ ሞር መታየት የምንችል ይመስለኛል። እና ደግሞ መታየት ብቻ ሳይሆን ኢንጌጅ ራሱ ማድረግ እንችላለን ከሌሎቹ ጋር ሶ ኢምፓክት መፍጠር እንችላለን። አሁን እንዳልሽኝ ኢምፓክት መፍጠር እንችላለን ብለሽኛል እና አሁን አንቺ ስታስቢው ወደፊት ሴቶች በዚህ ዲፓርትመንትም ሆነ በሌላው በቴክ ኢንዱስትሪው ምን የሚፈጥሩ ይመስልሻል? ምን የተለየ ነገር ያመጣሉ ብለሽ ታስቢያለሽ? እድሉ ከተመቻቸ አሁን ያልሻቸው ነገሮች ከተስተካከሉ ምን ይመጣ ይመስልሻል?
እስቲ ያንቺን ሀሳብ። ኦኬ በጣም ብዙ ነገር ይመጣል ማለት እንዴት ነው? አሁን ለምሳሌ አሁን የሚሰራ የሰው ኃይል አለ። ሴቶች ሲጨመሩ ጀስት እሱ ነገር ነው የሚባዛው ማለት ምንም የሚጎድል ነገር የለም። እንደውም ቴክ ላይ ብዙም ወንድ ሴት የሚል ነገር አላጋጠመኝም። እንዴት ነው ኢኳል በሆነ ኃይል መስራት ስለሚቻል ሴቶች በጣም ወደዚህ ኢንዱስትሪ በገቡ ቁጥር አሁን ያለን ኃይል ክሬቲቪቲ ኤኒቲንግ ይባዛል በጣም። ይሄ ደግሞ ፓወርፉል ኢቨን እንደ ኮሚኒቲ ብቻ ሳይሆን እንደ ሀገር ራሱ በጣም ኢምፓክት ይኖረዋል። የመጀመሪያው ኢምፓክት እሱ ነው። ሁለተኛ ደግሞ ሰው እንዴት ነው ሴቶች በገቡ ማንም ሰው ሴትም ብቻ ሳይሆን ወንድም ሴትም በገባ ቁጥር ወደዚህ ኢንዱስትሪ የተለያየ እንዴት ነው በተለያየ ዳይሜንሽን ማየት እንጀምራለን ብዬ አስባለሁ። ሰው በጣም ብዙ ክሬቲቭ የሆኑ ነገሮች ይመጣሉ። በጣም ብዙ ኢምፓክቶች ራሱ ማሳደር ይቻላል ብዬ አስባለሁ። ኢቭን እንደ ሀገር ማለት ነው። ምክንያቱም ሌትሊ የምናያቸው አንዳንድ ፕሮጀክቶች እንደ ሀገርም ማለት እየታወቁ ያሉ ስላሉ በጣም ብዙ ሰው ወደዚህ ኢንዱስትሪ በገባ ቁጥር ሞር ኦፍ እንዴት ነው የመታየት ኢምፓክት የመፍጠር አቅሙ በጣም ከፍ ይላል ብዬ አስባለሁ። ሌላኛው ጥያቄ ደግሞ አሁን ብዙ ቅድም ብለሽልኛል ታይም ማኔጅመንት ላይ እና እንዴት ነው ፕራዮሪቲ ሴት የምታደርጊው? ለምሳሌ በቀን ውስጥ የተለያየ ታስክ ውስጥ ሊኖርሽ ይችላል እና እነዛን ታስኮች እንዴት ነው ፕራዮሪታይዝድ የምታደርጊያቸው? እስቲ የእሱ ቴክኒክ ካለሽ። ኦኬ እሺ አይ ቲንክ ድምጼ ይሰማል። እንዴት ነው ማለቅ ያለባቸው ስራዎች ለምሳሌ አሁን የሆነ ፕሮጀክት ማለት የኔ ከሆነ ኢትስ ኦኬ እሺ። ግን እንዴት ነው አሁን የኢንተርንሺፕ ሊሆን ይችላል የስራም ሊሆን ይችላል ያ ነገር ግዴታ መግባት ስላለበት ያ ነገር ግዴታ ሰሚት መደረግ ስላለበት እሱ ነገር የመጀመሪያ ፕራዮሪቲን ይይዛል። ከሱ ቀጥሎ የኮርስ ታስክ ከሆነ ማለት እነዚህ ዴድላይን ያላቸው ነገሮች ማለት ነው። እነሱ ነገሮች መጀመሪያ ማለቅ አለባቸው። ግን ደግሞ ስቲል ያለው ታይም ሴት እና የወርክ ፕሮግረሱ ስቲል በቀን ውስጥ ያለው ፕራዮሪቲ በዛ ዲፔንድ ሊያደርግ ይችላል። ምንም ዴድላይኑ ደርሶ ግን ስራው ያለቀ ከሆነ ያ ነገር ላይሰራ ይችላል። ግን ደግሞ ባለው በዴድላይኑ እና ደግሞ መስጠት አለብን ምክንያቱም እሱ ሳይሰራ ወደ ሌላው ማለፍ ስለማንችል ማለት ነው። እንደዚህ ነው እኔ ሴት የማደርገው። ሌላኛው ጥያቄ ደግሞ እስካሁን የሰራሽው ፕሮጀክት ካለ ብታሳየን ከሰዓታችን አንጻር እሱ ላይም ብዙ ሰዓት ስለምንቆይ ሼር የምታደርጊን ነገር ካለ። ኦኬ ብዙም በማሳየት ነገር የለኝም። ግን አሁን ላይ የሰራሁበት ያለሁት ዩአይኤክስ ላይ ነው። የሆነ አምባ ማፕስ የሚባል ካምፓኒ አለ። እዛ ውስጥ ዩአይኤክስ ሊድ ነኝ። እሱን ትንሽ ሼር ላድርግላችሁ መሰለኝ። ኦኬ እሱንም በቅርብም ደግሞ አይ ቲንክ ቴሌግራም ቻናልሽ ላይ ፖስት አድርገሽዋል ፖርትፎሊዮሽን። እሱንም እንዴት እንደሰራሽው አይ ቲንክ አላለቅም፣ ግን ፕሮግረሱ እንዴት እንደሆነ ፈቃደኛ ከሆንሽ። ኦኬ እሱ ይታያል ይታያል። አዎ እሺ ከረንትሊ እየሰራንበት ያለ ነው። አክቹዋሊ ሙሉ ማሳየት ባልችልም የማፕ ዌብሳይት ነው። ሞባይል አፕም አለው ዌብሳይትም አለው። ይሄ ግን ዌብ አፑን ወይም ደግሞ ዳሽቦርዱ ነው። የተለያየ ፋንክሽናሊቲዎች አሉት። ያው ዲፕ መግባት ባልችልም ግን ከረንትሊ እንደ ኢንተርንሺፕ በዚህ ላይ ሊድ እያደረኩኝ ነው።
የተለያዩ ግሩፖች አሉን ማለትም ፍሮንቲንድ የሚሰሩ ሞባይል አፕ የሚሰሩ ከእነሱ ጋር ኮላብ አድርጌ ይህንን እየሰራው ነው። ፕላስም ሌሎች ዩአይኤክስ ዲዛይነሮችንም እነሱንም ታስክ እየሰጧቸው ምናምን ሊድ አደርጋለሁ ማለት ነው። ከዛ ውጪ ያኛውን ቪዲዮውን ሼር ላድርግ። ስለ ፖርትፎሊዮ ደግሞ እንዴት ነው መጀመሪያ ለመስራት ያሰብኩት? ጀስት ከዚህ በፊት የሰራሁት ፖርትፎሊዮ አሁን ግን እንዴት ነው ሞር ስታንድ አውት የሚያደርግ ፖርትፎሊዮ ነበር የፈለኩት። ከዛ የተለያየ ሰዎችን ፖርትፎሊዮ ሪፈር እያደረኩኝ ነው የሰራሁት። መጀመሪያ ፊግማ ዲዛይኑን ስለነበረኝ እሱን ነው ዳይሬክትሊ ኮድ ያረኩ የሰራሁት ማለት ነው። አንድ ሼር ላድርጋችሁና ግን ሶሪ እሺ ቪዲዮውን ነው ሼር ማድረጋቸው። ኦኬ ይቻላል። እሺ ይታያል? አዎ ይታያል። ፖርትፎሊዮን ስሰራ ሜን ሀሳቤ የነበረው ምንድን ነው እኔ ካረንትሊ ዩአይኤክስ ላይ እየሰራው ስለሆነ ሞር ኦፍ ፎከስ ያደረኩበት ዩአይኤክሱ ላይ ነው። ጀስት ከከለር ያሉ ኮምፖነንቶች ምርጫ ጀምሮ ማለት ነው እና ሞር ስፔሲፊክ መሆን ስላለበት እሱ ላይ ነው ፎከስ ያደረኩት። ስለዚህ እሺ አንዴ ይህንን ይመስላል ማለት ነው። አላለቀም፣ አንዳንድ የሚቀሩት ነገሮች አሉ፣ ግን እስካሁን ያለው ነገር ይህንን ይመስላል። ኦኬ እሺ አይ ቲንክ ገና አልጨረሽም ይመስለኛል። አዎ አንዳንድ የሚቀሩ ነገሮች አሉ። ከዛ በኋላ ዲፕሎይ ማድረግ ነው የሚቀሩ። ይሄ ነው ፖርትፎሊዮ ስትሰሪ መጀመሪያ እንዴት ጀመርሽው እና ያጋጠመሽ ችግር እና ምንድን ነው የተጠቀምሽው? ምን አይነት ፍሬምወርክ ነው የተጠቀምሽ? እና አዲስ ደግሞ ፖርትፎሊዮ ለመስራት ያሰቡ ሰዎች ምን ማድረግ አሁን ሳየው አይ ቲንክ ከለሩ ምናምን በጣም አሪፍ ነው፣ ዲዛይኑም አሪፍ ነው። እንደዚህ አይነት ጽድት ያለ ነገር ለመስራት ምን አይነት ቱል ነው የተጠቀምሽው? እና እሱን ሼር ብታደርጊ ነው። መጀመሪያ ፖርትፎሊዮ የመስራት ሀሳብ ነበረኝ። ከዛ የተለያዩ ፖርትፎሊዮችን ቼክ ያደረኩኝ ነበረ። ግን ምንድነው ፊግማ ኮሚኒቲ ላይ ቼክ ያደረኩት የዚህ ማለት እንደዚህ አይነት ፖርትፎሊዮ ቴምፕሌት አገኘውኝ እና አንዳንድ ነገር ጨማምሬበት ለምን አልሰራም ብዬ አሰብኩኝ። ከዛ በኋላ ጀስት ምን አደረኩት በራሴ ኤዲት አደረኩትና ከኔ ጋር አላይን እንዲያደርግ አድርጌው ከዛ በኋላ እሱን ዲዛይኑን ከጨረስኩኝ በኋላ ነው ወደ ኮዲንግ የመጣሁት። ለኮዲንጉ ደግሞ የተጠቀምኩበት ፍሬምወርክ ሪያክት ነው። ሪያክት ከዛ ቴልዊንድ ሲኤስኤስ ነው የተጠቀምኩት። ሲመስለኝ እንደዚህ ጽድት ያለ ነገር እንዲሆን ያደረገው መጀመሪያ ዲዛይን የተደረገ ፋይል ስለሆነ ማለት ኦልሬዲ ዲዛይኑ ስላለ ከዲዛይኑ መስራት ስራውን አሪፍ ያደርገዋል ብዬ አስባለሁ። ለዚህ ብቻን ሳይሆን ለየትኛውም ነገር ጀስት ከምናስበውን ነገር ኮድ ከማድረግ ኦልሬዲ ዲዛይን የተሰራውን ነገር ኮድ ማድረግ ሞር አሪፍ ነው። ስራውም አሪፍ እንዲሆን ያደርገዋል ማለት ነው። እና ማንም ሰው መስራት የሚፈልግ ካለ ጀስት መጀመሪያ ከሰራ በኋላ ዲዛይኑን ከዲዛይኑ ወደ ኮዲንግ መምጣት ስራውን አሪፍ ያደርገዋል። እሺ እንደ ምክር ያህል አንድ ዴቨሎፐር ወይም ፕሮግራመር ዩአይ ዩኤክስ ወይም ግራፊክ ዲዛይን መማር አለበት ብለሽ ትመክሪያለሽ? ምክንያቱም
አንዳንዴ አንቺ የፈለግሽውን ዲዛይን ያ ዲዛይነሩ ላያመጣልሽ ይችላል። ስለዚህ አት ዘ ሴም ታይም ፕሮግራመርም ዲዛይነርም መሆን ይቻላል ወይ? ወይስ አንዱ ላይ ብቻ ማስተር ማድረግ ይቻላል? ኢን ማይ ኦፒኒየን ይሄ ኮት ይግባልኝ። ኢን ማይ ኦፒኒየን ቢያቅ ጥሩ ነው። ማንም ሰው በተለይ ፍሮንት ዲቨሎፐር ከሆነ ድረስ ቢያቅ ጥሩ ነው። ማለት ዲፕ እኮ ላያቅ ይችላል፣ ማለት ኮንሰርኑ ላይሆን ይችላል። ግን ሜን የሚባሉትን ነገሮች በተለይ ደግሞ ዩዘር ኤክስፒሪየንሱን ቢያቅ በጣም አሪፍ ነው። ምክንያቱም ለስራውም ሞር አሪፍ ነው። የሆነ ነገር ማስተካከል ቢፈልግ እሱ ብቻ ሳይሆን እሱ ያሰበው ነገር እና ዲዛይን የሆነው ነገር የማይመሳሰል ከሆነ እሱን ራሱ አላይን ለማድረግ ዩአይክስ ዲዛይን ምክንያቱም ሞር ኦፍ ስለ ዩዘር ኤክስፒሪየንስ ስለሆነ ስራውም አሪፍ ኳሊቲ እንዲኖረው ያደርገዋል። ሌላኛው ጥያቄ ደግሞ ከዚህ ጋር ማነሳልሽ ምን አይነት ቱሎች ቅድም በሪያክትን የሰራሁት ብለሽ ከሌላ ደግሞ ኤክስተርናል ቱልስ የተጠቀምሽው ካለ ኤኒ ሳይት ሊሆን ይችላል፣ ዌብሳይት ሊሆን ይችላል፣ የተለያየ ሊሆን ይችላል፣ ዩቲዩብ ቻናል ሊሆን ይችላል፣ ሰውም ሊሆን ይችላል፣ ክለቦችም ሊሆን ይችላሉ። ምን የተለያየ ነገር ተጠቅመሻል? ቱል ሼር ብታደርጊያቸው። ለመማር ነው? ይሄንን ለመስራት ነው? ይሄኛውን ለመስራት። ኦኬ እሺ። ቻትጂፒቲ the first one ቻትጂፒቲ አለ። እሱን መርሳት የለብንም። ከዛ ውጪ ግን የተለያዩ ሰዎችን ፖርትፎሊዮ በጣም ቼክ አድርጌያለሁ። ከዛ ውስጥ እንደውም በጣም ደጋግሜ ቼክ ያደረኩት የዳግማዊ ባቢን ነበረና ኢቨን አፕዴት ኖሮት ራሱ ፖስት ሳያደርግ በፊት ነበር ያየሁት። የእሱን አይቻለው። እንዴት ነው ፐርሰናሊ ደግሞ የጠየኳቸው እና የነገሩኝ ሰዎች አሉ። ማይ ክሎስ ፍሬንድ የሆኑት እነሱም እንዴት ማድረግ እንዳለብኝ የቱን ማስተካከል ምናምን ጥሩ እንደሚሆን ምናምን። ከዛ ውጭ ግን ቪዲዮ ትዝ አይለኝም። የተጠቀምኩት ሌላ ቱል ኤክስተርናል የተጠቀምኩት ኤክስተርናል ነገሮች ኤክስተርናል ይባሉ አይባሉ አላውቅም፣ ግን ለኢሜይል ፎርም አንድ ሊንጉ ኢሜይል ጄስ እና ከዛ ውጭ ደግሞ ሪያክት ስክሮል ተጠቅም ያለው። በቃ ሲምፕል ነው፣ ብዙም እንደዚህ የተለያየ ነገር አልተጠቀምኩበት። እንዴት ነው ፐርሰናሊ ደግሞ የጠየኳቸው እና የነገሩኝ ሰዎች አሉ። ማይ ክሎስ ፍሬንድ የሆኑት እነሱም እንዴት ማድረግ እንዳለብኝ የቱን ማስተካከል ምናምን ጥሩ እንደሚሆን ምናምን። ከዛ ውጭ ግን ቪዲዮ ትዝ አይለኝም። የተጠቀምኩት ሌላ ቱል ኤክስተርናል የተጠቀምኩት ኤክስተርናል ነገሮች ኤክስተርናል ይባሉ አይባሉ አላውቅም፣ ግን ለኢሜይል ፎርም አንድ ሊንጉ ኢሜይል ጄስ እና ከዛ ውጭ ደግሞ ሪያክት ስክሮል ተጠቅም ያለው። በቃ ሲምፕል ነው፣ ብዙም እንደዚህ የተለያየ ነገር አልተጠቀምኩበት። ኦኬ ቅድም የተለያዩ ሰዎች ኮድ ሪቪው አድርግ ያለው ሳይታቸውንም አይቻለሁ ብለሻል። እንደዚህ አይነት ነገር ማድረግ አንዳንዴ የሆነ የእነሱን አዳፕት ማድረግ አይሆንም ወይ? አንዳንዴ ክሬቲቪቲን አይቀንስም ወይ? ማለትም የራሳችን የሆነ ነገር ክሬት ከማድረግ የነዛን ክሎን ወደ ማድረግ አይሄድም ወይ? ምን ተጽዕኖ አለው? ወይስ ጥሩ ነው ብለሽ ታስቢያለሽ? አይ እኔ ማለት በራሴ እንደ ፕሪንሲፕል የማየው አንድ ነገር አለ። አሁን ለምሳሌ ዩአይኤክስ ላይ ክሬቲቭ እንደሆን ከየትም ማለት ፈጠርኩት የምለው ነገር አይኖርም። ጀስት እንዴት ነው ፒንተረስት ላይ ወይ ድሪፕ ላይ ወይ ቢያንስ ላይ ገብተን በጣም ብዙ ደጋግመን ቼክ ስናደርግ ነው ያ ክሬቲቪቲ ራሱ በእኛ ውስጥ የሚመጣው እንጂ ጀስት ከመሬት ተነስቼ ይመጣል ብዬ አላስብም። ማለት በጣም ብዙ ሰውም እንደዛ ነው። እና ምንድነው
ቼክ ማድረግ ለክሬቲቪቲ ራሱ እንደመነሻ ነው። የሆነ ነገር ደጋግመክ የሆነ ፓተርን ስታይ ቼክ ለማድረግ የሚጠቅመው አሁን ለምሳሌ ለዚህ ለፖርትፎሊዮ ብቻ ሳይሆን ለዩአይኤክስ ራሱ ጀነራሊ ያሉ ሩሎችን ራሱ እንድታውቅ ያደርገዋል። አሁን ለምሳሌ አንድ አፕ ለመስራት ካሰብክ እኛ አሁን ሲምፕል አፕ ከሆነ ለሱ ሪሰርች አሰራ፣ ምክንያቱም በጣም ሲምፕል ስለሆነ ማለት ነው። ግን ደግሞ የሌሎች አሁን ለምሳሌ እና ፌስቡክ፣ ኢንስታግራም፣ ሊንክዲን ምናምን ማየትክ ሪፈር ማድረግክ የሚጠቅምክ ነገር እነሱ ግን ኦልሬዲ ሪሰርች አሰርተው ስለሆነ ያንን ነገር የሚሰሩት እዛ ላይ ያለው ፊቸር ለምን ለተጠቀሙት ይሄ ፕሮፌሽናል ፓርቱን እንድታቅ ያደርጋል። በፖርትፎሊዮ ደግሞ እኔ የጠቀመኝ ነገር ምን አይነት ፕሮጀክቶች ናቸው ፖርትፎሊዮ ላይ መግባት ያለበት፣ ምን አይነት ሴክሽን ነው፣ ከየትኛው ሴክሽን ነው መቅደም ያለበት፣ ምን አይነት ኢንፎርሜሽን ነው መግባት ያለበት የሚሉትን ነገሮች ማወቅ የምንችለው የሰዎቹን ሰክሲድ ያደረጉ ሰዎችን ሪፈር ስናደርግ ነው እንጂ እንዴት ነው በራሳችን የምንፈጥረው ነገር አይደለም ብዬ አስባለሁ። እሺ ይሄን ሁላ ስራ ስትሰሪ በውስጥ የመጣ ጥያቄ ነው ልጠይቅሽ በዚሁ አጋጣሚ። በቀን ስንት ሰዓት ነው ኮድ የምታደርጊው? ኦኬ አሁን እረፍት ላይ ነኝ ግን አላቅም እንደ ቀኑ ሊለያይ ይችላል። አላቅም 4 ሜቢ በጣም ከበዛ ይመስለኛል፣ ብዙም አይደለም። ግን አሁን ካረንት ልዩ አይኤክስ ላይ ስለምሰራ ብዙም ኮድ እያደረኩኝ አይደለም። ስለዚህ 2 ወይ እስከ በጣም ከበዛ 4 ሰዓት። ድሮ ግን በጣም ብዙ ሰዓት ነበር። አሁን ዩአይ ዩኤክስ ዲዛይን እና ፍሮንት ኤንድ ዲቨሎፐር ነሽ። አብዛኛው የሚጠይቀው ጥያቄ ነው የምጠይቀው ብዙ ሰዎች እኛም ስንገባ የምንጠይቀው የነበረ ነው። ኬት ይጀምሩ? አሁን አዲስ ወደ ፕሮግራሚንግ ኮዲንግ ለሚገባ ሰው ኬት ይጀምር? ኦኬ አክቹዋሊ ኢንተረስቱ ፍሮንት ኤንድ ከሆነ ኦብቪየስሊ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት ነው። ምክንያቱም ያ እነዛ ነገሮች ፎርማቸውን ይቀይራሉ እንጂ ወደፊትም እየቀጠሉ ነው የሚሄዱት። ስለዚህ ዩአይኤክስ ከሆነ ኢትስ ኦብቪየስ ከየት እንደሚጀመር ያው እንዴት ነው መጀመሪያ ፊግስ ፕራክቲስ ነው። እነዚህ ደግሞ ፍሮንት ኤንድ ከሆነ ደግሞ ጀማሪ በጣም ጀማሪ ከሆነ ያው ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕትን ቤዚክ ስለሆኑ እነሱ ማወቅ አለበት። ከዛ ውጪ ግን ወደ ፍሬምወርኮቹ ሲሄድ እሱ የእሱ ምርጫ ነው የሚሆነው ማለት ነው። ፍሮንት ኤንድ እና ባክ ኤንድ ብለሻል። ግን ምንም ይህን ትራክ ራሱ አይዲያ የሌላቸው ሰዎች አሉ። ማለትም የገቡ ሰዎች አሉ፣ ምንም አይዲያ ደግሞ የገቡ ሰዎች አሉ እና እንደገና መጀመር ላሰቡ ሰዎች አሉና የትኛውን ትመርጫለሽ? አሁን ኦኬ እሺ፣ ፍሮንት ኤንድ እና ባክ ኤንድ ጭራሽ ለማያውቁ ሰዎች አክቹዋሊ ይህንን ነገር እንዴት ነው እራሳቸው ናቸው መመለስ ያለባቸው። ማለትም ማለት ኦልሬዲ አሁን ቴክ ውስጥ ከገቡ በኋላ ምንድን ነው የኔ ኢንተረስት ምን ላይ ጎበዝ ነኝ የሚለውን ነገር ማወቅ አለባቸው። ለምሳሌ በጣም ፍሮንት ኤንድ ላይ በጣም ጎበዝ የሆኑ ሰዎች አሉ። በቃ ይሄ ዲዛይን ማድረግ፣ ከለር መምረጥ፣ በቃ እንደዚህ አይነት ነገር የሚያስደስታቸው ሰዎች አሉ። በተቃራኒ ደግሞ ሎጂክ ነገር የሚያስደስታቸው እንዴት ነው ዳታ ስቶር ማድረግ፣ ስለ ስቶሬጅ ባኪንግ እና ፍሮንት እንደሚሰራ ግን እንዴት መምረጥ ይችላሉ ለሚለው መጀመሪያ ማንም ሰው የራሱን ውስጣዊ ማንነት ቢያይ ጥሩ ነው። ማለት ፍላጎቱ ምን እንደሆነ፣ ምን ላይ ጎበዝ እንደሆነ፣ ምን ቢሰራ እንደማይሰለቸው እና ምን ቢሰራ ደግሞ እንደሚሰራቸው እነዚህ ነገሮች ፐርሰናሊቲው ላይ ቆሞ ቢያይ ጥሩ ነው። ለምሳሌ በእኔ ሳይድ ካየሁት በቃ እንዴት ነው ዲዛይን ላይ የኔ ኢንተረስት ነው፣ አይሰለቸኝም። በጣም እንዴት ነው ፓሽኔትድ ሆኜ ስለምሰራ እኔ አሁን መስራት ያለብኝ ዩአይኤክስ ወይም ደግሞ ፍሮንት ኤንድ ላይ ነው።
ሌላው ሰው ግን ሊኖር ይችላል ሎጂክ ነገር የሚያስደስተው በቃ እንዴት ዳታ ስቶር እንደሚደረግ እነዚህ ባኪንድ ስታፎች የሚያስደስተው ሰው ግን እሱ ግን ባኪንድ መማር ይችላል ማለት ነው። አክቹዋሊ ፉል ስታክ ለመሆን ሁለቱም ስለሚያስፈልግ ብዙዎቻችን ደግሞ እንደዚህ የፉል ስታክ ሀሳብ ካላቸው ደግሞ ከፍሮንቲንድ ጀምረው ወደ ባኪንድ መሄድ ይችላሉ። እንደዚህ ነው ያለው ነገር። ኦኬ እሺ፣ ኮምፕሊትሊ አዲስ ለሆኑ ሰዎች አሁን ዩቲዩብ ቪዲዮ በጣም አሰለቺ ነገር ነው። ማለትም የምታውቂው ማታውቂው ይቀላቅል እና አሪፍ የምትይው ሪሶርስ ምንድን ነው ለመማር እና ምን አይነት ፓዝ ሮድ ማፕስ የትኛውን ቢጠቀም አሪፍ ነው? አንቺ የምትመክሪው ሼር ብታደርጊ። ኦኬ ሮድማፕም ኮመን ነው ብዬ አስባለሁ ለብዙ ሰው። ግን ችግሩ ምንድን ነው? የሆነ ላንጉዌጅ ከመረጥን በኋላ ትክክለኛው ሪሶርስ ማግኘት ነው። አንድ እኔ ስፔሲፊካሊ የምመክረው ነገር ስተዲ ሴሽን ለዚህ ነው በጣም የሚጠቅመን። ምክንያቱም ኦልሬዲ ያ ሜንቶራችን የሞከረውን ነገር ነው ለእኛ የሚሰጠን እና እሱ ነገር ደግሞ አሪፍ ይሆንልናል። እንደ መጀመሪያ ግን ለመጀመር ሞሮፍ መጽሐፍ ቢሆን በጣም የተመረጠ ነው ከቱቶሪያል ይልቅ ማለት ነው። ምክንያቱም መጽሐፍ እንደዚህ አድርግ ሲል ጀስት መሞከር ነው። ቱቶሪያል ግን እነሱ ናቸው የሚሰሩት ለኛ መሞከሪያ ጊዜ። ከዛ ውጪ ደግሞ አሪፍ ነው ብዬ የማስበው ሪሶርስ ስክሪንባ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም እዛው እያስተማሩ መሞከሪያው ስክሪኑ እዛው መሞከር ይቻላል። ኮዱ ኦልሬዲ ሰውየው ወይም ደግሞ አስተማሪው ካቆመበት ነው እዛው ስለምንቀጥል ሌላ ቦታ መክፈት አይጠበቅብንም። አንዳንድ ጊዜ ችግር የሚሆነው ቱቶሪያል እያየን የኛ አይሰራልንም ኮምፓይለሩ ወይ እምቢ ይለናል ወይ የሆነ ኢረር ይኖረዋል ወይ ዳይቨርዥን ኢረር ይኖረዋል እና እንደዚህ አይነት ነገር ስለማይኖረው ለቢግነር ስክሪንባ አሪፍ ነው ብዬ አስባለሁ። ከዛ ውጪ ግን የሆነ ነገር ከረንትሊ በጣም ሪኮግናይዝ ያደረኩት ነገር የሆነ ፍሬምወርክም ሊሆን ይችላል ላንጉዌጅ ከተማረን በኋላ ያንን ነገር ላይ ፕሮጀክት መስራት በጣም ዘ ቤስት ወይ ያንን ላንጉዌጅ ለማወቅ ወይም ደግሞ ያንን ፍሬምወርክ ለማወቅ ፕሮጀክት ከሰራንበት በደንብ ያንን ነገር እያወቅ ነው እንሄዳለን። አይ ዶንት ቲንክ ሶ ብዙም ሰክሰስፉል ያደርጋል ብዬ አላስብም። ሰው እንደዚህ ነው። እሺ ሌላኛው ጥያቄ ደግሞ ሌላኛው ጥያቄ ከዚህ ጋር አያይዘሽ እንደምመልሽልኝ ይቅርታ፣ ኔትወርኩ እየተቆራረጠ ነው መሰለኝ። ይሰማል ድምጼ? እየተቆራረጠ ነው አንተ እንዳልከው። ኦኬ አሁንስ? አሁን አሪፍ ነው። አሁን ዲፓርትመንት ውስጥ እዚህ አሁን ለምሳሌ ሶፍትዌር ዲፓርትመንት ሳይፈልግ የገባ ሰው አለ። እንዴት ነው እሱ ሰርቫይቭ ማድረግ የሚችለው? ማለትም ፍላጎቱ አልነበረውም፣ እድሉን አገኘ፣ ገባ፣ ግን መማር ይፈልጋል፣ ፍላጎት አለው። ምን ያርግ? ለዚህ ሰው ምን ትመክሪያለሽ? ነገር አክቹዋሊ ሶፍትዌር ዲፓርትመንት በጣም ዊርድ የሆነ ዲፓርትመንት አይደለም። ማለት ኮፓፕ ለማድረግ ከሞከርን እና ራሳችንን ዴዲኬት ካረግን ሰምሃው ፋሚሊያር የሚሆን ነገር ነው። ከዛ ውጪ ደግሞ በጣም አንድ ተስፋ የሚሰጥ ነገር ሶፍትዌር ኢንጂነሪንግ ላይ ምንድን ነው ኢስ ጀስት ወይ ዌብ ዲቨሎፕመንት ወይ አፕሊኬሽን ዲቨሎፕመንት ብቻ አይደለም። ሶፍትዌር ኢንጂነሪንግ ስንል በጣም ብዙ ዘርፍ አለው እና ኢቨን ሌላ ዲፓርትመንት ወይ ሌላ ትምህርት መማር እየፈለገ የገባ ሰው ራሱ በጣም ብዙ
ኦፖርቹኒቲዎች ይኖሩታል የተለያየ ነገር ለመማር ኢቨን ኤክስፕሎር ለማድረግ ሶፍትዌር ውስጥ። ምክንያቱም በጣም ብዙ ስትሪሞች አሉ ኦልሬዲ በሶፍትዌር ስር የተጠቃለሉ፣ ግን ደግሞ አንዳንዶቹ ምንም ኮዲንግ ራሱ ላይኖራቸው ይችላል። ጀስት ኮዲንግ ብቻ ነው ማለት አንችልም። ስለዚህ እንደዚህ አይነት ሰዎች ራሳቸውን ከማስጨነቅ ማለትም ወይ ደግሞ እንደዚህ ሳላረግ ከማለት ይልቅ ጀስት በቃ ውስጣቸውን ያለውን ነገር በማወቅ ከዛም የሆነ ነገር ላይ መስራት ይችላሉ። ሶፍትዌር ኢንጂነሪንግ ስንል ጀስት ኮድ መቻል ብቻ ላይሆን ይችላል። ኤአይ ዘርፍ አለ፣ ዳታ ሳይንስ አለ፣ በጣም ብዙ ስላለ እነሱ ነገሮች ላይ መሞከር ይችላሉ። ወይም ደግሞ አይተውት እንደሚችሉ ካመኑበት ደግሞ ወደ ኮዲንጉ መግባት ይችላሉ ብዬ አስባለሁ። እሺ ሌላኛው ደግሞ የአንቺ ፌቨሬት ፕሮግራሚንግ ላንጉጅ የቱ ነው? እና ሌላኛው ሁለተኛው ጥያቄ ከዛ ጋር መልሽልኝ፣ በየትኛው ቢጀምሩ አሪፍ ነው? በየትኛው ፕሮግራሚንግ ላንጉጅ ቢጀምሩ አሪፍ ነው ብለሽ ትመክሪያለሽ? ዲፓርትመንቱ በሲ ፕላስ ነው የሚያስተምረው፣ ግን አንቺ ሪኮመንድ የምታደርጊው ከኤክስፒሪየንስሽ የትኛው ነው? እና ፌቨሬት ቀጥይ። እሺ የኔ ፌቨራይት አላውቅም። እኔ እንጃ አላውቅም። ኮዲንግ ላይ ፌቨራይት ያለኝ አይመስለኝም። ሞር ኦፍ ዲዛይኑ ላይ ስላለሁኝ ካረንትሊ ፌቨራይት ላንጉጅ አላውቅም። ካረንትሊ እየሰራሁበት ያለሁት ላንጉጅ አይደለም፣ ግን ፍሬምወርኩ ሪያክት ይመስለኛል፣ ሲምፕል ስለሆነ ሪያክት ፕላስ ቴልዊድ። ከዛ ውጭ ግን ፌቨራይት የምለው እንደዚህ የለኝም። ከየት ይጀምሩ ላልከኝ ግን አምናት ሹር፣ ምክንያቱም እነሱ እንደሚመርጡት ነገር ሊለያይ ይችላል። ግን ለቤዚክ ፕሮግራሚንግ ላንጉጅ አሁን እኛ ሲ ፕላስ ፕላስ መማራችን ራሱ ቢሆን ምንም አይነት ላንጉጅ አሁን ለምሳሌ ሲ ፕላስ ፕላስ ላይ ያሉት ኮመን ነገሮች እና ሉፕ ፈንክሽን ምናምን ዘሴም ነው፣ ግን ሲንታክሱ ነው የሚለያየው ወይ አጻጻፉ ነው የሚለያየው። ያው ብዙዎቹ እንደሚሉት ከሆነ ፕሮግራሚንግ ላንጉጅ ማስተር ከሆነ ሀሳባቸው ሲ ፕላስ ፕላስም አሪፍ ነው። ከዛ ውጭ ግን ፓይተን አሁን ላይ በጣም አሪፍ የሆነው እና ለዳታ ስትራክቸር ኢቭን ደግሞ ለኤአይ ላይ ፎከስ ማድረግ ለሚፈልጉ ሰዎች ኢቭን ባኪንድ ራሱ ፓይተን በጣም አሪፍ ነው ብዬ አስባለሁ። ሞሮፍ ግን ፍሮንቲንድ ከሆነ ጃቫስክሪፕት ቢማሩ በጣም ፓወርፉል ቱል ስለሆነ በደንብ ይጠቅማቸዋል። ሌላኛው ጥያቄ ደግሞ አሁን ብዙ ተማሪዎች ስኪሉ ኖሯቸው ያን ግን አውጥቶ የመስራት እድሉ የላቸውም እና ኢንተርንሺፕ ለመውጣት ምን ያስፈልጋል? አይ ቲንክ ቅድም ስነግሪኝ ነበር ኢንተርንሺፕ ወጥቶች ነበር እና እሱ እንዴት ነበረ? እና ለመውጣት ደግሞ ምን ያስፈልግ? እሺ አንድ ነገር አለ ማለት ኤክስኪውዝ የምናደርጋቸው ብዙ ነገሮች አሉ፣ ግን አንድ ነገር ምን ማድረግ እንችላለን ማለት እጃችን ላይ ያሉትን ፕላትፎርሞች እንደ ቱል መጠቀም እንችላለን። ለምሳሌ ሊንክዲን በጣም አሁን ላይ እየተለመደ ያለ ነገር ነው። ሶ ስኪሉ ካለን ምንድነው ማድረግ ያለብን? ኢቨን ኢንተርንሺፕ ከመፈለጋችን በፊት በደንብ በጣም ፓወርፉል የሆነ ስታንድ አውት ማድረግ የሚችል ፕሮጀክት መስራት በጣም ኪ ነው ብዬ አስባለሁ። እሱን ነገር ደግሞ የሰራነውን ነገር ደግሞ ሊንክዲን ላይ ምናምን ማሳየት፣ ለሰዎች ሼር ማድረግ፣ እንዴት ነው ለኮሚኒቲ ሼር ማድረግ። በጣም ብዙ ኮሚኒቲዎች አሉ። እነሱ ላይ ሼር ባረግን ቁጥር እንዴት ነው አንደኛ ኔትወርካችን ላይ ማለት ያ የምናገኘው ኢንተርንሺፕ ከየት እንደምናገኝ አናውቅም። ከኔትወርካችን ሊሆን ይችላል፣
ከምንማረው ከስተዲ ሴሽናችን ሊሆን ይችላል። አሁን እኔ አንዱን ከስተዲ ሴሽን ነው ያገኘሁት፣ አንዱን ግን በራሴ አፕላይ አድርጌ ነው። ሶ መጀመሪያ ለዛ ብቁ የሚያደርገንን ስኪሉ እስካለን ድረስ ያንን ነገር መስራት መቻል አለብን። ከዛ ውጭ ግን ሌላኛው ነገር ባለንበት ቦታ አሪፍ ነገር ማለት ስኪሉ ያለንን ስኪል ወይ ደግሞ ያለንን ካፓሲቲ መስራት መቻል አለብን። ምክንያቱም ፕሮጀክት እስካልሰራንበት ድረስ ፖቴንሻላችንን አናቅም ማለት ነው። ወይ ደግሞ እኛ ብናቅ ራሱ ለሰው ማሳየት አንችልም። ስለዚህ ፕሮጀክት መስራት እንደ አንድ ዋና ነገር ነው ብዬ አስባለሁ። ከዛ ውጭ ግን ብዙ ኢንተርንሺፕ አፕላይ ማድረጊያ ቦታዎች ወይ ደግሞ ማግኛ ቦታዎች አሉ። ለምሳሌ ሊንክዲን በጣም አለ። ኢቨን ምንድነው ፍሪላንስ ኢትዮጵያ ወይ ደግሞ አሁን አፍሪወርክ የሆነው እሱ ላይ ራሱ በጣም ብዙ ኢንተርንሺፕ ይለቀቃሉ። ሶ እነሱ ላይ አፕላይ በማድረግ ኦልሬዲ ስታንድ አውት የሚያደርግ ፕሮጀክት ወይ ደግሞ ፖርትፎሊዮ ካለን ያ ኢንተርንሺፕ ላይ ማነሳተፍበት ምንም አይነት ምክንያት የለም ማለት ነው። እሺ በጣም ጥሩ። ሌላው አንቺ ባልሽው ላይ መጨመር ፈልገው ነው አብዛኛውን ሰዎች ሶሻል ሚዲያቸውን የራሳቸውን ስኪል ለማውጣት አይጠቀሙበትም። በቃ ነገር ትክክለኛውን ሊንክድን ላይ ራሱ አንዳንድ ቦታ ብንገባ ትክክለኛውን ራሱ የሚገልጽ ነገር የለም። ዝም ብሎ ስም ብቻ ነው ያለው እና ያን ነገር ብታስተካክሉት ሶሻል ሚዲያዎቹን ብታዩ ተመልሳችሁ እሱ ራሱ አንድ የስራ ማግኛ እድል ነው። እሺ ሌላኛው ጥያቄ ምን አይነት ፍሬንድ ዞን ነው ያለሽ? ማለትም ለምሳሌ አሁን ብዙ ጊዜ ኮዲንግ ላይ ዲዛይን ላይ ነው የምታሳልፊ ብዬ አስባለሁ እና የሆነ ታይምሽን ኮንሱም የሚያደርግ ነገር አለ ወይ? ማለትም እንዴት ነው አንድል የምታደርጊው እሱ እና ምን አይነት ኢንቫይሮንመንት ነው የፈጠርሽው? አንቺን ኢንከሬጅ የሚያደርጉ ነው ኦር ደግሞ ዲስከሬጅ የሚያደርግ ወይስ ከነበረ ደግሞ ዲስከሬጅ የሚያደርግ ከነበረ ነው እንዴት ከዛ ውስጥ መውጣት ይቻልሽ? ይህን ብትነግሪ። እዚህ ስላሉ መጥፎ ነገር ማውራት አልችልም። ፊል ፍሪ ትክክለኛው ሀሳብ መናገር ትችላለሽ። አይ ቲንክ ዶርሜቶችሽ ስር ናቸው መሰለኝ፣ ግን ትክክለኛውን ሀሳብ አክቹዋሊ እኔ ብዙ ጓደኞች የሉኝም፣ ያሉት ዶርሜቶቼ ናቸው። ከዛ ውጪ በቃ አንድ ጓደኛ ናት ያለችኝ። በዶርም ከሆነ ዶርም ያው ክላስ አንድ ላይ ስለሆነ ከዛ ውጪ ደግሞ እንዴት ነው የምንሰራውን ነገር በቃ እንዴት ነው የሆነ ታይም አለ ጀስት የምናወራበት ሊሆን ይችላል የምንበላበት። ከዛ ውጪ ግን ያለውን ታይም እንዳለ በቃ ለመስራት ነው የምንጠቀምበት። ምክንያቱም ሁላችንም የየራሳችን የሆነ ስራ ስላለን ጊዜ የምናሳልፍበት ነገር ስላለ ማለት ነው። ሶ ዶርም ያለው ኢንቫይሮንመንት ይሄ ነው። በጣም እንዴት ነው በጣም እንደውም ደስ የሚል ነገር። አሁን ለምሳሌ ከክላስ መልስ ከሆነ ጀስት ምሳ ተበልቶ በኋላ ትንሽ እስክንጀምር ድረስ ነው። ከዛ በኋላ ግን ሁሉም ስራው ላይ ነው። ከዛ ዲስከስ ማድረግ ያለብን ነገር ወይ ደግሞ እንዴት ነው አዲስ ነገር ሲኖር ብቻ ነው የምንነጋገረው። ከዛ ውጭ ግን ሁሉም የራሱ ስራ ላይ ነው ፎከስ የሚያደርገው ማለት ነው። ከዛ ውጭ እኔ እንጃ እኔ ብዙም እንዴት ነው ብዙም እንደዚህ ጓደኞች የሉኝም። በጣም ብዙ ታይም አለኝ። ከዛ ውጪ ደግሞ ቤት እንሄዳለን ዊከንድ ላይ ምናምን። በቃ ማለት በእኔ ዊክ ውስጥ ወይ ደግሞ በእኔ ላይፍ ውስጥ ጊዜ ያላቸው ነገሮች ትምህርት ወይ ስራ ወይ ኮዲንግ ነው። ከዛ ውጪ ግን ጀስት ቸርች ሪሌትድ የሆኑ ነገሮች ስለሆኑ ብዙም እንደዚህ ጊዜን የሚበሉብኝ ነገሮች የሉ። እስካሁን በነበረሽ የዩኒቨርሲቲ ቆይታ እንዲሁም ማለትም የሆነ ሄት ስፒች ይበዛል ቱ ቢ ኦነስት ሁሉም ጋር አለ እና እነዛን ሄት ስፒቾች እንዴት ነው ሃንድል የምታደርጊያቸው? አሁን ቴሌግራም ቻናል አለሽ፣ እዛ ውስጥ ፖስት የምታደርጊያቸው ነገር አለ።
ሁሉም ፖስት የምታደርጊው ነገር ሁሉም ሰው ይደሰትበታል ማለት አይደለም እና ያን እንዴት ሃንድል አረግሽው? አንዳንድ መጥፎ ኮመንት የሚሰጥ ሰው አይጠፋም እና ያን እንዴት ነው ራስሽን አሳምነሽ ከዛ ነገር ውስጥ ከኔጌቲቭ ቶት ራስሽን ነው የጠበቅሽው? እንደዚህ የከፋ ነገር አላጋጠመኝም እስካሁን ድረስ። እኔ እንጃ እንዴት ነው በዙሪያ ያሉ ሰዎች እንግዲህ ፖዚቲቭ ናቸው እኔ እስካጋጠሙኝ ድረስ። ግን ቢኖር ራሱ ብዬ የማስበው ነገር ምንድን ነው ማንም ሰው ማድረግ ያለበት ያ ነገር የምር ስህተት ከሆነ ማስተካከል መቻል አለበት። ማለት የዛ ሰውዬ ስህተት ከሆነ መታረም ያለበት ነገር ማለት አንዳንድ ሄት ስፒች የሚመስሉ ግን እንዴት ነው ሪል የሆነ ያለ ነገር ከሆነ መስተካከል መቻል አለበት። ከዛ ውጭ ግን ያንን ነገር የኔ ኢንቴንሽን ካልሆነ ወይ ደግሞ እኔ ያንን ነገር እያረኩት ካልሆነ የኔ ጉዳይም ሊሆን አይገባም። በቃ ጀስት ያ ሰው ያ ፐርሰን ማውራት ይችላል፣ የፈለገውን ነገር ማድረግ ይችላል። እኔ ግን ያንን ነገር እያረኩኝ እስካልሆነ ድረስ የኔ ኮንሰርን አይደለም። በቃ ያ ሰው ቢያወራም ባያወራም እኔ ላይ ምንም ለውጥ ሊያመጣ አይገባም። ምክንያቱም ሰው እንዴት ነው ሄት ስፒች ሲያወራብን የምንናደድ ከሆነ ወይ ደግሞ ጥሩ ነገር ሲያወራ የምንደሰት ከሆነ የማንነት ቀውስ ራሱ ያጋጥመናል ብዬ አስባለሁ። ሰው ምንም ማንም ደስ ቢለውም ደስ ባይለውም እኛ ግን እኛን ሰው በምንሰራው ነገር መቀጠል መቻል አለብን፣ መስራት መቻል አለብን ብዬ አስባለሁ። ነው ወደ መጨረሻው አሪፍ ውይይት ነበረን እና በመጨረሻ ማመስገን የምትፈልጊው ነገር ማለትም ሰውም ሊሆን ይችላል፣ ሁኔታዎች ሊሆን ይችላል፣ የተማርሽበት ነገር ኤኒቲንግ። አስተማሪ ይችላል ግን እኔ ማመስገን እፈልጋለሁ። ምክንያቱም እነሱ የሰጡኝ ነገር ነው ዛሬ እዚህ እያወጣው የምጠቀምበት። በራሴ ያመጣሁት ነገር የለም። ሁሉንም ሰው ማመስገን እፈልጋለሁ። ፋሚሊ በቃ እናንተንም አመሰግናለሁ እንግዲህ ስለጋበዛችሁ። ማመስገን የምትፈልጊ? እሺ መጀመሪያ ላይ እንግዲህ ማመሰግነው እግዚአብሔርን ነው። አክቹዋሊ ማለት ጎበዝ ስለሆንኩኝ ሳይሆን እሱ አግዞኝ ነው በሁሉም ነገር ማለት ነው። ኢቭን እኛ አሁን በዚህ አጋጣሚ ማለት የምፈልገው ነገር የሆነ ነገር መስራት ስንችል አቺቭ ስናደርግ የኛ ችሎታ ይመስለናል። ግን አክቹዋሊ የኛ ብቻ አይደለም የእግዚአብሔር ጸጋ ነውና ጸጋውን የሰጠኝ እግዚአብሔር ይባረክ። እንግዲህ በመጀመሪያ ከዛ ውጪ በዙሪያ ያሉት ሁሉም ሰዎች በጣም ማመስገን እፈልጋለሁ። ይሄ ማለት ቤተሰብ ሊሆን ይችላል፣ ጓደኛ፣ ዶርም ሜት፣ ስዊት የሆኑ ዶርም ሜቶች ናቸው ያሉኝ። በቃ በዙሪያ ያሉት ኢንቫይሮንመንቶች ኢቭን አስተማሪዎችም ከድሮ ጀምሮ ኦኬ እሺ። ወደዚህ ፖድካስት ገስቶችን ኢንቫይት ስናደርግ መጨረሻ ላይ የምንጠይቀው ለሁሉም ኮመን የሆነ ነገር አለ። አሁን አንቺ የመጀመሪያችን ገስት ነሽ። ለሚመጡትም ህይወት ያስተማረችሽን 5 ነገሮች ያው ትንሽ በዛ ብሏል፣ ግን ለሰዎች ይጠቅማል። ማለትም ከኤክስፒሪየንስ አንጻር ስለሆነ ሰው ልምዱን ሲያወራ ግዴታ በእድሜ ትልቅ መሆን የለበትም። ትንሽም ሆኖ የተለያየ ኤክስፒሪየንስ ሊያደርግ ይችላል እና የተማርሽበት ይሰማል? አዊ እሺ አክቹዋሊ የራሴ የሆኑ በጣም ብዙ ፍልስፍናዎች አሉኝ። ግን እሺ 5 ነገሮች እሺ 5 ነገር ከተባለ የመጀመሪያው ነገር በጊዜው ማድረግ ያለብንን ነገር ማድረግ አለብን ብዬ አስባለሁ። በህይወታችን ውስጥ በጣም አስከፊው ነገር ጸጸት ነው ብዬ ስለማስብ ስለምፈራም ጀስት አሁን ማድረግ ያለብኝን ነገር ማድረግ አለብኝ። ካልሆነ
ከዛ በኋላ ለሚመጣው ነገር እኔ ሪስፖንሲቢሊቲ መውሰድ አልፈልግም። ብዙ ጊዜ በህይወቴ የተማርኩትም ነገር ይሄ ነው። ለምን እንደዛ አላረኩም፣ ለምን እንደዚህ አልሆነም፣ ለምን እንደዛ አልሆነም ብዬ የሆነ ነገር ሀፕን ካደረገ በኋላ ራሴን መውቀስ አልፈልግም። ምክንያቱም ያ ነገር መቀየር ስለማልችል፣ ግን ባለበት ታይም የተቻለኝን ነገር አድርጌ ያንን ነገር መፈጸም አለብኝ። ከዛ በኋላ ግን ደግሜ ማሰብ አልፈልግም። ሶ ታይም አሁን ያለንም ታይም ሊሆን ይችላል፣ ኮዲንግ ብቻ ላይሆን ይችላል፣ ግን የትኛውም የህይወታችን ፓርት ላይ በታይሙ ማድረግ ያለብንን ነገር ማድረግ አለብን። በቃ ማለት ሰው ስላየን ስላላየን ለሰው ብለን ሳይሆን ዴዲኬትድ ሆነን ማድረግ አለብን፣ ያ ነገር በኋላ እንዳይቆጨን ብዬ አስባለሁ። ሁለተኛ በጣም ለሁሉም ሰው ፖዚቲቭ መሆን አሪፍ ነው። የራስን ላይፍ መኖር ማለት አንድ የማስበው ነገር አለ። እሱ ምንድን ነው? በማያገባን ነገር ውስጥ ባንገባ ጥሩ ነው ብዬ አስባለሁ። የራሳችንን ህይወት መኖር፣ ከዛ ለሰዎች ፖዚቲቭ መሆን። በቃ እኛ ሪስፖንሲቢሊቲውን አንወስድም። ሰውየው ምንም ነገር ቢያስብ እኛ መውሰድ ያለብን ሪስፖንሲቢሊቲ በእኛ ሳይድ ያለውን ስለሆነ እኛ ግን ሁሌም ፖዚቲቭ መሆን መቻል አለብን። ከዛ ውጪ ስንት ነው? 3 ላይ ደረስኩኝ። 2 በምናደርገው ነገር ኢምፓክት መፍጠር አለብን። ኢምፓክት ስል ግን ወርዱ በጣም ከባድ ሆነ መሰለኝ። መጨረሻ ላይ ስለሚከፍለን አሁን ላይ ዴዲኬትድ ሆነን መስራት አለብን ብዬ አስባለሁ። በቃ ጨረስኩኝ። 4ም ቢሆን ግን አለቀብኝ። ማርሽበት ይሰማል? አዊ አዎ። እሺ አክቹዋሊ የራሴ የሆኑ በጣም ብዙ ፍልስፍናዎች አሉኝ። ግን እሺ 5 ነገሮች እሺ 5 ነገር ከተባለ የመጀመሪያው ነገር በጊዜው ማድረግ ያለብንን ነገር ማድረግ አለብን ብዬ አስባለሁ። በህይወታችን ውስጥ በጣም አስከፊው ነገር ጸጸት ነው ብዬ ስለማስብ ስለምፈራም ጀስት አሁን ማድረግ ያለብኝን ነገር ማድረግ አለብኝ። ካልሆነ ከዛ በኋላ ለሚመጣው ነገር እኔ ሪስፖንሲቢሊቲ መውሰድ አልፈልግም። ብዙ ጊዜ በህይወቴ የተማርኩትም ነገር ይሄ ነው። ለምን እንደዛ አላረኩም፣ ለምን እንደዚህ አልሆነም፣ ለምን እንደዛ አልሆነም ብዬ የሆነ ነገር ሀፕን ካደረገ በኋላ ራሴን መውቀስ አልፈልግም። ምክንያቱም ያ ነገር መቀየር ስለማልችል፣ ግን ባለበት ታይም የተቻለኝን ነገር አድርጌ ያንን ነገር መፈጸም አለብኝ። ከዛ በኋላ ግን ደግሜ ማሰብ አልፈልግም። ሶ ታይም አሁን ያለንም ታይም ሊሆን ይችላል፣ ኮዲንግ ብቻ ላይሆን ይችላል፣ ግን የትኛውም የህይወታችን ፓርት ላይ በታይሙ ማድረግ ያለብንን ነገር ማድረግ አለብን። በቃ ማለት ሰው ስላየን ስላላየን ለሰው ብለን ሳይሆን ዴዲኬትድ ሆነን ማድረግ አለብን፣ ያ ነገር በኋላ እንዳይቆጨን ብዬ አስባለሁ። ሁለተኛ በጣም ለሁሉም ሰው ፖዚቲቭ መሆን አሪፍ ነው። የራስን ላይፍ መኖር ማለት አንድ የማስበው ነገር አለ። እሱ ምንድን ነው? በማያገባን ነገር ውስጥ ባንገባ ጥሩ ነው ብዬ አስባለሁ። የራሳችንን ህይወት መኖር፣ ከዛ ለሰዎች ፖዚቲቭ መሆን። በቃ እኛ ሪስፖንሲቢሊቲውን አንወስድም። ሰውየው ምንም ነገር ቢያስብ እኛ መውሰድ ያለብን ሪስፖንሲቢሊቲ በእኛ ሳይድ ያለውን ስለሆነ እኛ ግን ሁሌም ፖዚቲቭ መሆን መቻል አለብን። ከዛ ውጪ ስንት ነው? 3 ላይ ደረስኩኝ። 2 በምናደርገው ነገር ኢምፓክት መፍጠር አለብን። ኢምፓክት ስል ግን ወርዱ በጣም ከባድ ሆነ መሰለኝ። መጨረሻ ላይ ስለሚከፍለን አሁን ላይ ዴዲኬትድ ሆነን መስራት አለብን ብዬ አስባለሁ። በቃ ጨረስኩኝ። 4ም ቢሆን ግን አለቀብኝ። ከእንግዳችን ከሀዊ ጋር የነበረን ቆይታ በዚህ ይገባደዳል። በሌላ ጊዜ በሌላ እንግዳ በሌላ ርዕሰ ጉዳይ እንገናኛለን። እስከዚህ ሰዓት ድረስ ስላዳመጣችሁን በጣም እናመሰግናለን።
Thank you.